የሆነ ታይም ላይማ ሆቴል ውስጥ ብር እየተበተነ ሰው ሲለቅ ምናምን ሆነ ይቼ ነበርና በልብለው ይለቀማል። እቺ ሶስት ፊደል እኮ ቀላል ትመስላለች እንጂ እኮ በፈጣሪስ በጣም ከባድ ደላላ ሌባ በየ ነው። በርግጥ እንትን የሚሆኑ እኮ ይባላል እኮ ጥሮች አሉ ነገር ይባላል። እንደዚህም አሉ። ከአገር ቤት ጀምሬ እስከማውቃቸው ደላሎች እዚህ ካሉት ያወቋቸው ምንም አይነት ደና ደላላ አላገጠም። ምንም አይነት ሲወራ ምን ሰማው ጅልጅሉ ነው። በርግጥ ነገራችን ላይ መሐመድ አህመድ ዘመዴ ነው። እንደዚህ ከልቤ ወድጄ ምናምን ነገር ይሄጄ ተሸክሜላት ምናምን ነገር ሄድን እየወራን ምንም ነገር አልመሰለኝም። ፌስታል ያስኩ አካል አልተቆጠረኝም። ያን ማዳበሪያ ሲሸከም ተቆርጧል። ይሄንን ተቆርጧል። የሚቆረጥ ነገር የለም። ቀልድ የኛ ነገር ምግብ አይደለም ኮክ የሚያደርጉበት የራሳቸው ፉፉ ምናምን ይጠብቃልና የዶሮ ምናምን ከነ ጥፍሯ ምናምን ነገር እንዴ ኧረ ፈጣሪ ኧረ ያዝ እና አህለን ወሳህለን ብለን መተናል። ይሄ ዋሂድ ፖድካስት ነው። የዛሬ እንግዲህ ንስሩ መረዋው አድርጌ መጥቻለሁ። ሞር ፓወር ሞር ኢነርጂ ብለናል። በጉጉት ተጠብቁት የነበረው እንግዳ ስንት ሰው ኢንቦክስ ላይ ጠይቀኝ ነው የማውቀው። ንስሩ 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 የሰው ፍቅር ይስጣችሁ ነው የሚባለው ነገር ነው። ያው ከእንግዲህ ይርዳው ጤናውን መስዬ መጥቻለሁ። ዛሬ ትንሽ የዚቻ ቀልጋ የማለዳው ጀንበር የማለዳው ይከተላት ጀንበር ድንገዳ ምን መሰለህ ገንዘብ በጣም ስታበካበት የሆነ መነጽር የማድረግና እንደዚህ ለግጀሩ ነገሮች የመጠቀም ፍላጎትህ ከፍ እያለ ይመጣል። ለዛ ነው ዛሬ በጣም እንደ በሚገባ በጨዋታ ጀምረናል። ይሄ ዋሂድ ፖድካስት ነው። የዛሬ እንግዲህ እንዳልኳችሁ ንስሩ መረዋው በኢትዮጵያ ኮሚኒቲ በዱባይ ባለ በጣም በቲክቶክ በጣም በብዙ ተከታይና በጣም በብዙ ተወዳጅነትን ያተረፈ ንስሩ መረዋው ከስሙ ብንጀምር ምን ይመስላል? ንስሩ መረዋው እንዴት ልትለው ይቻላል? ያው ምን መሰለህ መጀመሪያ ድምጽ መረዋው ነበር ያልኩት። ያው ድምጽ እንደምትየው ነው ለዘፈን ኧረ በፈጣሪ ስም ዘፈን እያለ ብዙ ሰው ይለምነኛል። በቃ ዘፈን ይለኛል ሰው ግን እሺ ያው እኔ ላይ ዘፈን ላይ ያለኝ አቋም ብዙም ምርጥ ስለሆነ መግባት አልፈለኩም። ከዛስ ከድምጽ መረዋው ወደ ንስሩ መረዋው ቀየርከው? አዎ እንደገና ደግሞ ድምጽ የለህም አሉኝ እነዛው ሰዎች። እሺ እና ከድምጽ መረዋው ያው አስተያየት አመለካከትህ ምናምን በቃ ሁሉም ነገር ከንስር ጋር ይመካከራል። አንተ ከፍ ብለህ የምትበር ሰው ነህ ልክ እንደ ንስር አለኝ የሆነ ሰው። ከዛ በኋላ ለምን በድምጽ ካልተተማመንኩ ለምን እንደ ንስር አድኘን እንትና ለምን እየመዘዝኩ ያው ቆምጣላ ይላል። በጣም ደስ ይላል። ዋሂድ ፖድካስትም እያያችሁት ነውና ከእለት ወደ ጊዜ ከእንግዳ ወደ እንግዳ በጣም የተሻሻለ መጥቷልና ይሄንን ስቱዲዮ በዚህ አጋጣሚ ያበረከተልን ንስሩ መረዋው ነውና ማመስገን እፈልጋለሁ። ችግር የለም። ኧረ ይኑር እንጂ እኮ እንሰጣለን እኮ። አሁን ያው እኛ ባለፍንበት መንገድ ሰው እናንተ እየመጣችሁ ያላችሁት አፕሪሺየት ልናደርጋችሁ ይገባል። እኔም ልጅ እያለሁ እንዳንተ ነበርኩ። በነገራችን ላይ እንደዚህ እየተዛዛርኩ የሆኑ ነገሮች ላይ ሞካከር ነበረ። ያው ድንገት በጀመርኩት የንግድ ሂደት ሳይታሰብ ቢሊዮነር ሆኛለሁ። ያው ብዙ ቦታዎች ላይ ትላልቅ ነገሮችን ከፍቻለሁ። ያው ዛሬም ይሄን ቢሮ ላንተ ሰጥህ በደስታ ተራ ነገር ነው። እናንተም ታድጋለህ። ይሄ ዋሂድ ፖድካስት ነው። ፖድካስቱን እንዳልኳችሁ ነው የምላችሁ። አሁን ወደ ቁም ነገር ልንመጣ ነው። ኧረ እስካሁን ያለው ቁም ነገር ነው። ኧረ አንተ ምን እንዳልኳችሁ ነው። እዚህ ጋር የተከፈተ ምንም ነገር የለም። ዝም ብሎ ሎከባው ነው። ያስፈልጋል። ታዋርደኝ ያስፈልጋል። ዝም ብለህ በፊት ተከፍቶ ሚላ አይኖርም እና እንዳይመስላችሁ ያየን ሁላ አትመን የተነገረህ ያየውን አትመን። ሶሻል ሚዲያ ባይሆን ስለ ሶሻል ሚዲያ እንትን ብናወራ ቁም ነገር አሁን በቲክቶክም ስለጀመርን ጨዋታችንን ሶሻል ሚዲያ ላይ ሰው የሚፖስተውን ነገር የማመን ነገር አለ። ይሄ ያለኝ ብዙ ሰው ለምሳሌ ታሪክ ልንገርህ። እኔ የሆነ ኢንቦክስ ላይ ገባ ሲያወራኝ ማለት ነው የምትሰራው ነገር ይመቸኛል አስተማሪውን አግኝቼዋለሁ አለኝ። እኔ ከኢትዮጵያ የሆነ ሰውዬ ፖስት አደረገ አለ የሆነ ደላላ ምናምን ነገር ነው በቃ የሚነዳው መኪና የገንዘብ ምናምን ነገር ከሶሻል ሚዲያ እየወሰደ ምናምን ሊሆን ይችላል። እንደዛ ምናምን ፖስት አመንኩት። ቀጣይ ቀን እዚህ ነኝ አለ። ከፋፍዬ በጣም ብዙ ነው ከፍዬ ግን ከፍዬ የምሰራው ሌላ ስራ ነው አለ። እሱ ግን ተለውጫለሁ አይነት ምስል ስለቀረጸብኝ ጭንቅላቴ ላይ እኔ መጥቼ ለስራ ልለውጥ ብዬ መጣሁ እና ሶሻል ሚዲያ የሚያምኑ ሰዎችን
ምን ትላለህ? ሶሻል ሚዲያ ላይ ያያችሁትና የሰማችሁትን ነገር አትመኑ። በቃ አጣሩ። ለምሳሌ ይሄ እሽግ ውሃ ሊመስል ይችላል፣ አይደለም፣ የቧንቧ ውሃ ነው። ያየው ነገር አትመን። በቃ አለቀ። እንደዚህ እንትን ብሎ አንስታየው ነገር ምንም ነገር ማለት ነው ጽድት ያለ የቧንቧ ውሃ። ስለዚህ ያየውን ሁሉ አትመን። እዚህ ጋር ያለው ኮምፒውተር ክፍት ሊመስል ይችላል፣ አይሰራም። ምንድነው አይሰራም? ሾው በቃ አለቀ። ስለዚህ እንደዚህ ፊት ላይ ኮምፒውተር የሚደቅንን እንደዚህ የሆነ ያለው የሚያስመስልን ሰው አትመን። ከፊት እያያችሁ አትመኑ ነው። ይሄ በጣም ደስ የሚል ነገር። አሁን ከመምጣት በፊት ሶሻል ሚዲያ ላይ የሰራውን ኮንቴንት እያየሁት ነበርና ይሄ የአፋልጉኝ እሱን ትንሽ ብታስረዳት ደስ ይለኛል። አፋልጉኝ አሁን ላይ በጣም ብዙ የሚጠፋ ሰው አለ፣ የሚታመም ሰው አለ። በጣም እንደዚህ ችግሮች ምናምን ነገር አሉ። በእርግጥ ግን ያው ሊሰሩ የሚችሉ ኮመን የሆኑ ሰዎች አሉ። ለነዛ ሁሉንም ሰዎች ደግሞ እነዛ ማግኘት አይችሉም እንጂ ወደ እነዛ ሰዎች ቢሄዱ የበለጠ ደግሞ እነዛን ሰዎችን ደግሞ ፎሎ በማድረግ ብታበረታታቸው አሉ። ብዙ ልጆች በጣም ብዙ ልጆች አሉ። እነሱን ፎሎ እያደረጋችሁ የሚመጣውን ቪዲዮ ደግሞ ከማሳለፍ ይልቅ ማዳመጥና ማየት እንኳን የሚያስጠላችሁ ከሆነ ላይክ፣ ሪፖስት፣ ሼር አድርጋችሁ ብታስተላልፉ አንድ ነገር ነው ቢያንስ እና ልንተባበር ይገባል። እንደዛ ያው እኔ ብዙም እንደዚህ አይነት የመስራት እንትኑ የለኝም እንኳን ብዙም ሰርች አላውቅም። ይሄ ዛሬ መጀመሪያ ነው። ቲክቶክ ደግሞ ልክ እንደ ኮንተንት ይመስለኛል ኢንጌጅመንት ራሱ የሚኖረው። ስለዚህ እነሱን ማግኘት የምትችሉበትን መንገድ ማመቻቸት። እንደዛ የምትሰሩ ሰዎች ደግሞ ምንጊዜም የሚገባላችሁን ኢንቦክስ የሚመጣላችሁን ሆነ ምን ለምን የሚመጣላችሁን ቼክ አድርጉ። ከእናንተ እንትን ሲላችሁን ወደኛ የሚመጡት ዝቅ ወዳለው ቲክቶከር የሚመጡት። እኛ ደግሞ ብንሰራው ምንም የሚፈይደው ነገር የለም። ስለዚህ ኮመን እናንተው ይዛችሁ ብትሰሩበት ቆንጆ ነው እንላለን። አይ ልክ እኔ በጣም አሪፍ ነገር ነው። እግዚአብሔር ከሁላችንም ጋር ይሁን እና ምንድነው የሚባለው እንዳልከው ትላልቅ ቲክቶከሮች ምናምን ነገር ከብዙ ሰው ኢንቦክስም ስለሚመጣላችሁ የትኛውን ሰርቼ የትኛውን ልተው አንድ አይነት ብዙ ስለሚሆን ይመስለኛል እና ፈጣሪ ብቻ ይርዳችሁ። እኛም በቻልነው አቅም እናግዛለን። ንስሩ መረዋው በትክክለኛ ስም ብትነግረን። ንስሩ መረዋው በሚባል ነው የምናውቀውና ወደ ትክክለኛ ስም ማን ነው? የኔ ትክክለኛ ስሜ አረ የሰፈር ወይስ በፋሚሊ የሚጠራኝ? እንደዛ ደግሞ በጣም ቆንጆ። ከሰፈሩ ብትጀምርልኝ። ከሰፈሩ የሚጠሩኝ እኔ ብዙ ጊዜ ሰፈር ስም በባህሪ ነው የሚወጣው ብዬ ነው ሰፈር ላይ በምታሳየው። ሰፈር ላይ ከድር ብሎ ይጠሩኛል ሰፈር ላይ። እናት አባቶቼ ደግሞ ከድር ነው የሚሉኝ እነሱ ሁለቱም ጋር ይሉኛል። አንዳንዶች አረ ብዙ ከረሜላ ብሎ የሚጠራኝ ሰው አለ በፊት። እንስዙም ይሉኛል። ለምን እንደሆነ አላውቅም። እኔ እንስዝ እንዴት ብሎ ይሄን ደግሞ ይዛችሁ ደግሞ በዚህ ስም አንድ ሰው ዋው እያለ አይ ብዙ ስም ይወጣልኛል በነገራችን ላይ። አሁን አላስታውሰው ብዬ ነው እንጂ የተለያየ ኖያን ይጠራል የሆነ ቦታ ላይ። የኖያንን ገጸ ባህሪ ለምን አላውቅም። እሱም ኖያን ከኔ ጋር ያገናኝ አንተ ላታውቁት ትችላለህ። ኤርትሮል ፊልም ላይ ኖያን ተብሎ የሚጠራ አንድ ፖስት ባህሪ አለ። ሞንጎላውያን ነው እና ቶሎ የማይሞት አይነት ሰው ነው። ቀይ ነው ገና በለበለ እንዴት ብዬ ልሞት? ቀይ ስለሆነ እንደ አይደለም እሱ እንደውም እኔ ቀይ ነው የወሰነው እኔ ይቀላል። ግን የሆነ ዛሬ ያለው ገጸ ባህሪ ጋር ለምን እንደወርኳቸው አላውቅም። ገጸ ባህሪውን በእርግጥ እኔ የምወድለታለሁ። ግን ከሱ ጋር የሚያመሳሳይ ነገር እና ስምስተውጡ ባካችሁ እየለያችሁ ከረሜላ የሚጣፍጥ ሰው ነው ከረሜላ የሚባል የሚችለውና እንዴ አንተ ኮፊ ከረሜላ እንደ አይሆንም። ግን ትክክለኛ ለኔ የሚሆነው ኢግል የሚለው ቃል ነው። በቃ አለቀ። ንስር ነገር ንስሩ ያስኬዳል ነው የሚለው። አሁን ስለ ንስሩ ካወራህ አይቀር በጣም ብዙ ቲክቶኮች አሉ አንድ አይነት ፕሮፋይል ያላቸው ካንተ ጋር ንስሩ ብሎ የሚከፈተው ምንድነው እሱ ነገር? ያ ቤተሰባዊ ምልክት ልናደርገው ያሰብነው ምልክት ነው። ቢያንስ አሁን ላይ ብዙም ሰው ላይ ተጠቀመው ይችላል። ነገር ግን ወደፊት እዚህ በቆየን ሰዓት ብዙ ነገር ለማድረግ የምንፈልጋቸው ነገሮች አሉ። እነዛን አብረን የምናስኬድበት ከጊዜ ጋር ደግሞ እዚህ ላይ ብቻ የሚቀር ሳይሆን ከፍ አድርገን የምንሰራበት ስም ሊሆን ይችላል ብዬ አስባለሁ። ፈጣሪ ካለ በጣም ደስ ይላል። እንደ ፋሚሊ እንደ ቤተሰብ ነገር ማለት እንደ ፋሚሊ ነገር በቃ እንደ ቤተሰብ ነው። እሱ በጣም ደስ የሚል ጀማሪው ሲኦ አንተ ነው ማለት ይቻላል? አይደለም ከሳውዲ ነው አንድ ማሚ የሚባል ይችላል። ምልክቷን እሱ ነው እንትን ያለው። በእርግጠኛም እያሰብ ነበር እንደዛ የሆነ ነገር እንትን ለማለት ግን ደግሞ እሱ ሲያመጣው ከስሜ ጋርም ሄደ ምናምን በቃ ፕሮፋይሉ ማስቤ ስለነበረ ያን ተቀበልን። ብዙ ድርጅቶች አሉኝ በሱ ፕሮፋይል በነገራችን ላይ እንዲህ ቁም ነገር በጣም ብዙ አሉ እያየው ነበር። ስለ ንስሩ ብለህ ሰርች ስታደርግ የሚመጣል የእንትን ማለት እንዲሁም እንትን ይመስለኝ ታዋቂ ሰዎች አሁን የውጭ ሀገር የሀበሻም ታዋቂ ሰው ሲሆኑ አለ አይደል የነሱ እንትን ይከፈትባቸው የለ ፌክ አካውንት መስሎኝ ነበር። እንዴ ንስሩ የሁሉ ፌክ አካውንት እያልኩ ነበር። ግን በእርግጥ አሉ። ግን ደግሞ ብዙ አሁን ከኛ በፊት የነበረው ንስር የሚል ልጅ
አለ በሪከርድ ነው ያየሁት። ከኔ ንስሩ ሚል አንድ ልጅ አለ። የሴቷ ንስር አለች አሉ ንስር በዚህ በእንትኑ ፕሮፋይሉ ግን የኛ ይለያያል። ንስሮቹ ነው የሚለው ፕሮፋይሉ። ኦኬ እንደ ጀማ ነው የምትንቀሳቀሱ ንስሮቹ። እና ፋሚሊዎች ወዳችኋለሁ። አሁን ላይ ጠፋ ብዬባችኋለሁ። በርግጥ ግን እንመለሳለን። የተሻለ ነገር ይዘን የምንመጣው ሲቀጥል ደግሞ እዚህ ጋር የምናቆም አይነት ነገር አይደለንም። ብዙም የምናደርገው ነገር አለ። በሰፊው እንጠብቃቸዋለን። ንስሩ መረዋው ይላል። በጣም ደስ የሚል እንትን ነው እና ወደ ሌላኛው ነጥብ የተዘለ ደግሞ አሁን የምትሰራው ኮንቴንት አለና ኮንቴንት ብዙ ጊዜ ቲክቶክ ላይ ስለምን እንትን ያለ ነው? ምን አይነት ኮንቴንት ነው? ይሄ ኮንቴንት አንዳንዱ ከእንግዲህ የዱባዩን የወጣቶችን ችግር በተመለከተ ነው ያለ መቅረፍ። ዚዙም ወንድማችን በጣም እያስኬደው ነው። ኦኬ እሱም እያስኬደው ነው። አሁን እሱ ስላለም ጨምሮ ነው የጠፋሁት። ስለሱም ከኔም የተሻለ ብዙ ነገር እያደረግላቸው ነው ያለ ፈጣሪ ይመስገን። በተሻለ ደግሞ ሌላም ሰዎችን መቀላቀል የምትፈልጉ ሰዎች ካላችሁ ልትረዱ የምትችሉት ሌሎችም ትቀላቀሉ ደስ ይላል። እየሰፋ ቢሄድ የኮሚሽን ነገር ይቀራል። አሁን ሲቀላቀሉ በጣም ጥሩ በመረዳዳት ምናምን ነገር ያው ዘፈን ራሱ አለ። ሰው ለሰው ቢፋቀር ሁሉ ቢተባበር የት ይደረስ ነበር ቢጥር ትላለና የመተባበር ነገር በጣም ደስ ይላል። ግን ሰው በምን መልኩ አሁን በምን እንዲተባበራችሁ በምን እንዲያግዛችሁ በምን ጆይን አድርጎ ምን አይነት የሥራ ድርሻ ነው? አንደኛ በሚሰራበት አካባቢ ላይ ስራዎችን በማጠያየቅ ስራ ያላቸው ወጣቶች እንዲሰጡ። ይሄ የሁሉም ሰው ባህሪ መሆን አለበት። ሁሉም ሰው ስራ ያዘ ሰው እሱ ባህሪ መሆን አለበት። ሲቀጥል ደግሞ እንደዚህ የሆኑ መረጃዎች ማለት ሲወጡ እንደዛው ለዚህም ሆነ ከኛ ቤተሰብ ለሆኑ አካላት ቢሆን ቀድሞ የማሳወቅ ወይም ደግሞ ቲክቶክ ራሱን ሰርቶን ቢሆን ለኛ ሪፖስት የሆነ ሼር ምናምን ነገር በማድረግ ወደኛ ቢያደርስልን ያም ሪፖስት ያርግ ሌላው እንዲደርስ ማለት እናደርጋለን። ሲቀጥል ደግሞ ልክ እንደዚህ እየከፈቱ ወይም ደግሞ ዚዙንም ሆነ እኔንም ነገር እንደዚህ እየተባበርክ አይደለ ላይቭ ላይ ትመጣለህ የሆነ ሀሳብ ትሰጣለህ። እንዲህ ብታረጉ እንደዚህ እናርግ እንዲህ ነው በቃ ይሄዳል። እዚህ ጋር ልክ ቀን ነው ዞሮ እንጂ ይሄዳል። የጊዜ ጉዳይ ነው። የጊዜ ጉዳይ እቺ በጣም ደስ ትላለች። ያሰባችሁት ያሳካላችሁ ፈጣሪ ይላልው። ይሄ ሰው መርዳት ስለሆነ በጣም ደስ የሚል ነገር ነውና ስለንተም ነው ስለ ኮሚሽን እያወራ ነበርና ኮሚሽን መጨረሻ የሰራሁት ፖድካስት ከሰላዲን ጋር ነበር እና እኔም ያወቁት የዛን ቀን ነበር። ኮሚሽን መቀበል ሳይሆን መክፈል ራሱ ወንጀል ነው። ግን ሰው ያው ስራ ከመፈለግ ከማግኘት ካለው ጉጉትና ስራ ከማጣት ካለው እንትን እያወጣ ይከፍላል። እናንተም ኮሚሽን ለሚከፍልም ለሚቀበልም ሰው ምን ትላለህ? ስለ ኮሚሽን ያለ በኮሚሽን ያለ ዙሪያ ሀሳብ ምንድነው? በኮሚሽን ዙሪያ ላይ ዞሮ መስጠት አንዳንዴ ግዴታ የሚሆንበት ታይም አለ። ስለ አንተ ለሀገሩ አዲስ ነህ፣ ቦታዎችን አታውቅም፣ ቋንቋ መናገር አታውቅም። ያለ አማራጭ የሚያውቅን ሰው መጠየቅ ነው። ያ ሰው ደግሞ ገንዘብ ካልሰጠህልኝ አልሰራም ካለ ልትሰጠው ይችላል። ግን ደግሞ ብዙዎቹ እንደዛ እንትን የሚሉ ደግሞ ሌቦች ናቸው። ይፋ የሆነ ስራ ነው። ኦኬ ቢያንስ እንደዛ እንኳን ተባብለህ ከሆነ ከሄድክ ቢያንስ የሆነ ነገር ግን ልክ አሁን ላይ ልክ እንደ ስራ ይዘውት እንደ ዝርፊያም እየተጠቀሙበት ስለሆነ ያው ከፋዩም መጠየቅ አለበት። በእርግጥ መክፈልም የለበትም። ለምን አሁን ላይ እንደዚህ በጓደኛ በምንድን ኮሚሽን መስጠት ከቆመ ኮሚሽን ይቀራል። በቃ አለቀ። ካልከፈለ ያ ሰው ስራው ይዘጋል፣ የሆነ ሌላ ስራ ነገር ይጀምራል። በቃ አለቀ። ስለዚህ እነዛ ስራዎች ክፍት ይሆናሉ። ክፍት በሚሆንበት ታይም ደግሞ ለኛ የመዳረስ እድል ይኖራቸዋል። ለኛ ከደረሱ ደግሞ ነፃ እንሰጣለን። ይሄ በጣም ያበደ እንትን ነው። ግን ይሄ ኮሚሽን መክፈል ካልተወ ኮሚሽን ስራ ሊቀር አይችልም ነው የምላችሁ። ያ ተግባባና ይሄ በጣም ያበደ አይዋ እና በግል አሁን አንተ ስለ ኮሚሽን ካወራን በግል ያጋጠመ ነገር አለ ወይ? ኮሚሽን ለመክፈል ምናምን አስገዳጅ ሁኔታ ተፈጥሮብህ ያውቃል? አዎ ተደጋጋሚ ተናገር ያለኛው ለንደለስ ይደላላ ላይቭ ላይ ምናምን ነገር እንደዚህ አመኛት ይዤ ኦኬ ያው ከስራው ጋር እንትን የሚል ከሆነ ኮሚሽኑ እንደሚመለስ ደሞዙም እሷ ከበር እንደምታደርገው ምናምን የሆነ ነገር በምግብም ሆነ በምን ደረጃ አለ አይደለ ምን ነገር የሆነ ችግር ካለ ለሷ አሳውቀን ብሩን ተመላሽነት እንደምታረግ ለማን ቃል ገብታለን ነበር። ተደጋጋሚ ተናገሩ ያለው ይሄንን ኦኬ። ግን ደሞዛችንን ስንበላ አይደለም ደሞዝ ከቨር ሊደረግ ኮሚሽን ስጠይቃት ኮሚሽን መልሽልን ስንላት ስንት ከፈልኩ? በኮሚሽን በቁጥር ስንት? ይሄን ብላ እኔ ተባለ። በቁጥር ስንት ነው ኮሚሽን? 500 አንድ ጀለሳለ አንድ ለሁለት 500 ከፈላችሁ። ከዛ ስራ አስገባቻችሁ። ከዛ ስራው ምን ሆነ? 45 ቀን ሰራን። ያው አንድ ሁለት ወር ብለው ከደሞዝ ጋር ማን ከተግሏላ ነው ማለት ነው። ሁለት ወር ሰራችሁ። ገንዘቡን ይዞ ጠፋ። ካምፓኒው ላይ የሚሰራ የነበር አንደኛ ተፈራረም ያለው ምናምን ህጋዊ ነው አነሳች እንጂ እዛ የሚሰራ ሰው በብዛት አይዲ የለውም። አሰሪያችን ራሱ መጨረሻ ላይ የአይዲ ፎቶን ስንቀበል 5 ወር ያለፈው ካምፓኒው ራሱ ሌባ የሆነ ካምፓኒ ካልሆነ አንድ አይዲ ዴቱ ያለፈበትን
ሰውዬ ሰው 40 ባርጎ እንትን ብሎ እዛ ጋር አለቃ አድርጎ ደሞዝ ከእንደሱ አሳልፎ መስጠት ቀሽም የሆነ ካምፓኒው ራሱ መገረፍ ያለበት ካምፓኒ ከዛ ጠፉ ከዛ አንተ ቢያንስ ወደ ሴትዮዋ ሄድክ አዎ እኛ እሷን ተማምነን ነው አደረታችን ነፍተን ምን ሰራው ከዛ እሺ ቢያንስ እንደዚህ እናንተ ግን 2 ወር ሰራን ስላል የመጀመሪያው ወር ላይ እንዴት አልተቀ 30 ሲቆጠር ደሞዝ አላላችሁ አይደለም ወር ከ10 ቀን ከሰራችሁ በኋላ የምትሰጡት ተብለናል እዚህ ሀገር ላይ ወር ከ10 ቀን ወር ከ15 ቀን ከሰራችሁ በኋላ የሚባል አይደለም እኛ ወር ከ10 ቀን ወር ከ15 ቀን ተብለን ነበር ያቺን ቀን ጠበቅን እሺ ከዛ በኋላ በሌላው ምናምን 15 ቀን በመጉላላት ነው አልሰራንም ግን የ45 ቀን ደሞዝ ብዙ ነው ወደ ከ2000 ምናምን በላይ እንደዛ አካባቢ እንኳን የ45 ቀን አንድ ቀን ራሱ ያው የለፋበት ሲሆን አለማግኘት በጣም ያናደለ በጣም ነው የሚያማ አረ ከዚህ ባሰ ብዙ ሰው አለ በጣም በስንት የ6 የ7 ወር ምናምን የሚሉ ልጆችም አሉ አንዳንድ ልጆች በካምፓኒ ይመጣሉ 6 ወር ምናምን ደግሞ ሳይሰጡ የሚገላቱ ልጆች አሉ ግን አሁንም ቢሆን ሰው እንዲመጣ ደግሞ የሚገፋፉ ሰዎች አሉ ለምን እንደሆነ አናውቅም ሁሉ ነገር ያውቃሉ ግን ሰው በእነሱ እንዲመጣላቸው ቪዲዮ የሚሰሩ ከሌ እንደዚህ እየሰራ ነው ከሌ 5000 6000 ይሰራል በሞተር ምናምን የምትሉ ሰዎች አሉ እና አንዳንድ ሰዎች ደግሞ አንሰራ ማራ እንደዚህ ያከከን ነው ምናምን የሚሉም አሉና አትስሩ ከሰሩ ሚስሩ እሺ ይበርግድላችሁ ፈጣሪ 6000 የሚሰራ ከሆነ ግን አንድ ሰው ያን 6000 ሰራ ተብሎ ያን ሰርቻለሁ እያለ አንድ 10 ምናምን ሰው ይመጣል አንድ ሰው ደግሞ ከዛ ቢያልፍለት 10 ምናምኑ ልክ የኛና ላይፍ የሚደግም ሰው ነው ደግሞ 6000 ሰራ ሲባል ከውጭው ቀሪ ነው መታሰፍ ያለበት ገባ 6000 ብታገባ 6000 አተረፍክ አይደለም ቢያንስ 1000 2000 ይሆናል የምታገኘው እንደ ኖርማል ሰው ማለት ነውና ወጪ ምናምንም ካልኩሌት አይደረግም አንተ ትመጣ ነው የሚፈልገው ያን አይተ አንተ 6000 ሲባል ቀጥታ በስንት ትመጣው አለ በ50 ብር በ49 ብር 30 ሁለት አመት ሰርቼ ቤትና መኪናዬን ይዤ እመለሳለሁ ብለህ ትመጣለህ ከዚህ ከመጣ በወር ውስጥ ያን ሐሳብ ታስታውሰው ትገጣለህ ትስቃለህ ሲተቃጠል የምትሉ ያክት ፖስታለህ ከኢትዮጵያ ንስሩ መረቦ ሲወጣ ምን ነበር እንትሩ እንግዲህ ፈጣሪስ ጽድት ያለ ከተማ ላይ ምናምን ነገር ቤት ምናምን ሰራለሁ በመጀመሪያው እንትን ማለት ነው ከዛ ላይ የሆነ አሪፍ መኪና ምናምን ነገር እንትላለሁ የራሴ ንግድ ነገር ጀምራለሁ በሁለት አመት ማለት ነው ሂሳብ ሰርተው የምትመጣው አይነት ነው ብር እንደዚህ የሆነ ታይም ላይማ ሆቴል ውስጥ ብር እየተበተነ ሰው ሲለቅ ማን ሆነ ይችላል ነበርና ባልምነው ይለቀማል ብር እንደዚህ የሚበተንበት ሀገር ላይማ ሰራተኛ ኦኬ ባካል ያየው እዚህ ወይስ ባካል ቢሆን ማውን እዚህ አታገኘኝ እዛው ያፈስኩ ነበር በላይ እጂ እንትኖች እዚህ በቪዲዮ ምናምን እንደዚህ አለ ያው ደላላ ይሆናል በርግጥ የፖስተው ምን አቆ ነገር የለም ግን አዮ ያና አይተህም እንትን ልትልጽያለ ከእንግዲህ ልትመጣ ይችላል ያየውን ሁላ አትመን እኛ እንደዛ የምንለው ካሳለፈው ነገር ተራርተን ነው ይሄ በጣም ደስ ይላል አሁን ደግሞ ደላላ የምትለው ቃል ተጠቀም ትንሽ ደግሞ እነሱንም እንትን ብናረግ ስለ ደላላ ትንሽ ቢወራ አራ እቺ ሶስት ፊደል እኮ ቀላል ትመስላለች እንጂ እኮ በፈጣሪስ በጣም ከባድ ደላላ ሌባ በየነ በርግጥ እንትን የሚሆን እኮ ይባላል እኮ ጥሮች አሉ ነገር ይባላል እንደሱም አሉ ከሀገር ቤት ጀምሬ እስከማውቃቸው ደላሎች እዚህ ካሉት ያወቋቸው እኔ ምንም አይነት ደና ደላላ አላገጠም ምንም አይነት ሲወራ ምን ሰሞን ጅልጅሉ ነው በርግጥ ሲቀጥል ደግሞ ሀገር ቤትም የምናውቀው ደላላ ካንዲት ገጠር የወጣ አንድ ደላላ ኢቭን ዛሬ ድረስ እዛች ገጠር ላይ መብራት አልገባም ያን ያክል ነው የወጣባት ገጠር ማለት ነው ግን ከዛች ወጣ ወደ ከተማ ገባ ትንሽ የስራማን ነገር እንትን አለ እንደዚሁ ድለለው ምናምን ነገር ጀማመረ ሴቶቹን በሱ አካባቢ ገጠር ያሉትን ሴቶች ወደ ሳውዲና ወደ ዱባይ ምናምን መላክ ይጀምራል እና ሲልክ በአንድ ሺህ ስማማቸዋል እነሱ ሴቶችን አንድ ሺህ ማምሮ ደግሞ ይነግራቸዋል ስማማሉ ችግር የለም ይባላል ወይም ሹለት እንኳን ተብሎ ቢነገሩ እዛ የሚጠብቃቸው አንድ ሺህ ነው ኦኬ ከዛ በኋላ እሱ አረቦች ጋር እንደ ቦኖ ኮሚሽን ለነገሩ ከዚህም ሰው ይኖር ይችላል አንዳንዱ በርግጥ ግን ተቆራጭ ይኖራቸዋል በየወሩ 300 400 ድርሃም ኦኬ ያውም የሁለት አመቱን በአንድ ጊዜ ተሰጥቶም እንደሚሰጠውም ጭምር ነው የተነገረን አሁን ያ ሰው ያው አዲስ አበባ ውስጥ ትልቅዬ የበቃ የምልበል የባለስልጣን አይነት ኑሮ የሚኖር ሰው ነው ከእንግዲህ በጣም ትልቅ ቤት ውስጥ በትልቅ መኪና ምናምን ነገር እንደዚህ በቃ ሌክዠሪ ሆኖ ኑሮ ደላላ ከእንግዲህ እንደምናውቀው የሆነ ስራ ታስፈጽማለህ ወይ ትንሽ ነገር ትቀበላለህ ማለት ነገር ግን ብዙዎቹ በዛች ነገር ተጠቅሞ ዝርፊያ ላይ ነው የተሰማሩት ስለዚህ
መንግስትም ቢያየው በፈጣሪ የሆነ ማድረስ የምችሉ ሰዎች ካላችሁ ለዱባይ መንግስት እንኳን መድረስ የሚችልበት አጋጣሚ ካለ ህገወጥ የሆኑትን ቢያዙልን ደስ ይለናል። ቢያንስ ህጋዊ የሆኑት ይስሩ፣ ህገወጥ የሆኑት ግን ይሰብሰቡና ወደ እኛ ወደ ኮንስትራክሽን ስራ የሚሰማሩበትን ሁኔታ ቢመቻችላቸው ደስ ይለናል። ስራ የኮንስትራክሽን ስራ አለ። በቀን 40 ብር ትሰራለህ። ለኔ ኮሚሽን 1000 ብር ከፍለህ ትገባለህ። ይወጣል ያወጣ። አሁን ግን ስለ እንትን ከተወራ አይቀር ማለት ነው። አሁን እንዳልከው ሁለት ነጥብ ላነሳ ነው እዚህ ጋር። አንደኛው ወደ ምን ነበር ወደ መንግስቶች ወደ ኢትዮጵያ መንግስት እና ወደ ኮሚቴ እንትን ቢል ብለሃል። ይሄ ነገር ሳይወራ ሳይሰሙት ቀርቶ ነው ብለህ ታስባለህ? እንኳን እኔ ዱባይ ዛሬ መተን ይቀርና ቢያንስ የዛሬ 1 አመት 2 አመት በፊት ተወና የዛሬ 20 አመት ጀምሮ ሲወራ የነበረ ነገር ነው። የሰው ልጅ ለምንድን ነው እንትን የማይለው ትላል? ዝም ብሎ የሚመጣው የማይማረው ምናምን ነገር። አሁን አንተ ራሱ ኢትዮጵያ ያለ ይሄን ነገር አጣጣቅም ነበር? እኔ አላውቅም። እኔ ምሮስ ነገር ምንም የሰማው ነገር የለም። ጅል ነገር ምንም ነገር። አንደኛ ይሄ ወደ ስደት ኑሮ ሄዳለሁ ብዬ አእምሮ አስቦትም አያውቅም። ስለዚህ ድንገት ነው ያሰብኩት። ትንሽ ከዱባይና ከሳውዲ የትኛው ይሻላል የሚለውን ነገር ትንሽ የሳየው ዱባይ እንደሚሻል ነው እንደው የሚወራውና አንተ የምታየው። የዛን ሰዓት ደግሞ እንደዚህ ብዙም ጅል ነገር ያን ያክልም ደህና ነገር ነው የሚወራው። ስለዚህ እንደዛም ደግሞ የኔ ደግሞ ዘመር ስለሆነች የምትልከኝ አይ ምንም አይነት ችግር አይገጥመኝም ብለ ያለው የመጣሁት። አሁን ላይ ግን የሚመጡ ብዙ ልጆች አሉ። እኛም ከተናገርን በኋላ በከሌ እንዳትመጡ ስንል እኛ ሪስክ እኮ እንወስዳለን እኮ ለራሳችን። ከዛ ሰው ጋር እየተቀያየምኩ ነው። ስለዚህ ጠላት እያፈራው ነው ያለሁት። ግን እንደዛ እንኳን ተናግሬ እንኳን ያንን ሰው አይቶት በከሌ እኮ አትምጣ ብለህ ነበረ ግን መጥቼ ተበለው ይለኛል። እኔ ምን ላድርግና እኔ ምን ላድርግ? ቀስ ያለ ነው ታውቃለህ። እና አንዳንድ ኧረ በጣም ብዙ ሰው አይምሮ ትንሽ የላላ ነው ይመስለኛል። ትንሽ እንትን ቢል ይባስ ያለም አለ። በርግጥ ይደብራል እንዴ። አሁን አትበለኝ በቃ አለቀ። እኔ ተው ካልኩ ከዛ በኋላ በዛ ሰው ከመጣ አይመለከተኝም። እኔ ተናግሬያለሁ። አይደልሻችን አንዴ ነው በቃ መናገር ነው ድርሽ አለቀ በቃ። ተው ባልኩ ደላላ መጥቼ ተበለኝ ይለኛል። እና እኔ ገንዘቡን ልስጠውን ወይስ ያን ሰው አንቄል ቀበለው በምን ጉልበቴ? እኔም እኮ ያን ያክል የሚቆየው ልምድ ያለኝ ምናምን እዚህ ፓወር ያለ ሰው ነው ቦን ደስ ይለኛል። ግን አይደለም። ስለዚህ ከመናገር ውጭ ምንም ላደርግ አልችልም። የተናገርኩትን አዳምጡ ማለት ማስጠንቀቅ ነው። እኔ ማስጠንቀቅ ነው። ባይሆን ያንተን አመጣጥ አንዴ ብዙ ጊዜ እንዳልከው ተናግሬዋለሁ ብለሃልና አንዴ አሁን ፖድካስቱን ለሚያዩ ሰዎች አንዴ መታ ብታደርገን ብትከልስልን እስኪ ከልሰው። ኧረ ተው ፈጠን ያለ በሚገርም ሁኔታ በቃ እንዳልኩ የሚሰሙ የመጀመሪያ ጊዜ የሚሰማ ሰው አይጠፋም ይሄን ታሪክ እና አንዴ ንገረን። ንስሩ መረዋው እቺ የደላላ ታሪክህን ማለት ነው። ከደላላ ምን እንወጣለን ከዛ በኋላ ዘመድም ቢሆን ደላላ ከሆነ ደላላ ነው ስራው ነው። ስለዚህ ብዙ ጊዜ አንድ ደላሎች አንድ ሰው ብቻ አይደለም ይዘው እንትን የሚሉት በራሳቸው ብቻ መጨረስ አይችሉም። የኔ የተንዛዛ ነው 3-4ኛ ሰው ሌላ ሁለተኛ ወገን ሶስተኛ ወገን ስለሚኖር ዳይሬክት እሱን ዘመር ነው እንደዚህ ነው የማውቀው ሰው ነው በፊት ጓደኛ የነበረ ምናምን ብለ አንደኛ ዱባይ ጸባይ የሚቀይር አይነት ሀገር ይመስለኛል። ጥሩ ሰው ነው የሆነ የሚያበላሽ አይነት ሊሆን ይችላል። ስለዚህ ሰው ሊቀየር ይችላል። በዛ እምነት መጣለህ መበላት ነው ትልቁ እንትን በቃ አለቀ። ኢቭን እኔም ተደጋጋሚ እንደተናገርኩት በዘመር ነው የመጣሁት። በዘመር ከዚህ ተነግሮኝ የመጣው ሌላ ነው። መጋባበት ስራ ሁላ ተነግሮኛል። ደሞዙ ተነግሮኛል። ሁሉ ነገር ገርበገር እንደሆነ በሳምንት እንደሚያልቅ ምናምን ተብዬ ነው የተነገርኩት። ስራው ምንድነው? ደሞዙ ስንት ነበር? ስራው ካሮሽ ወይም ደግሞ የሆነ ጽዳት ነገር ነው የተባልኩት። ግን 2500 ነው የተባልኩት። ኦኬ። ከዛ ላይ ግን ስመጣ ካሮሹን ራሱ ሰው ያሰጠኝ ከሌላ ሰው ነው። ኦኬ። ድንገተኛ ሰው ነው መጥቶ እንትን አለ። በቃ አለቀ። በ1000 መስራት ካሮሽ 10 ምናምን ሰዓት እየሰራ በሽታ ነው እንጂ የምታተርፈው ምን ትርፍ አይኖርም። አንደኛ በሰዓቱ ነው ደግሞ ገንዘብ ስለማይኖረኝ ምንም የምጠቀመው ደግሞ ምግብ እንኳን የሆነ ትንሽ ነገር ዝም የመቆያ ላይ ህይወት የማቆያ እንደዛ መጠቀምና አይው ለህመም ነገር ትጋለጣለህ። እኔም እንደዛው ታመምኩኝ። ፋርማሲ ነገር መድኃኒት ምናምን ተቀባበልኩኝ። ያን ዶር ካይና ተሰጠኝ። ያን እየዋልኩ ማለት ይከብዳል። እየበላሁ ነው ይባል ካይና እየበላህ ኢጃዛ የተማን ነገር ገባሁኝ። ትንሽ ቢያንስ እስኪ ሻይ ምናምን ነገር ብዬ ከዛ ሳላጋግም ወጣሁ። ከወጣሁ በኋላ እንደዛው ኮሚሽን ከፍ በዛች ከገባሁኝ በቃ እንደዛ እያለ ነው የሄደው። ግን አሁን መናገር የምፈልገው ይሄ ትንሽ ታሪክ ነው። አንዳንድ አሁን ያን ከተናገርኩ በኋላ ኮሜንት ላይ የኔ ባሰው ነው የምትሉ ልጆች አላችሁ፣ አንዳንድ ደግሞ እንትናችሁ የምታስቀምጡ ልጆች አላችሁና ከዚህ የባሰ ነገር ነው ያለው። ግን የሆነ ሳለ ሲወራ የነበረው ላይቭ ላይ መጥቶ የነበረው ልጅ በመጣ 1 ወር ነው 2 ወር እንደሰራ እጁን ተቆርጦ የተመለሰ ልጅ አለ። ኮንስትራክሽን ነበር ማለት ነው። ኦኬ። እንደዚህ የሆነ ብቻ የሆነ የሚያስጠላው ደግሞ በሰሙ ደግሞ ሞት የተባለ ልጅ አለ።
ኮንስትራክሽን እንደዚህ አይነት አጋጣሚዎችም እንዳሉ መስራታችሁ ግዴታ ነው። በቃ አለቀ። ስራ ካለ ትሰራለህ ስለሚከፈልህ። አንተ ያን ስራ አይ እኔ የሆነ ነገር ሊያደርስ ይችላል ብለህ ብታሰብ ራሱ መስራት ግዴታ ይሆናል። ያን ህይወት ግን አደጋ ላይ ትጥላለህ። እና እንደዛ ነው። አይ ልክ ነው። ደግሞ እኔ ግን እኮ ሀገራችን ላይ ካለው ሁኔታ አንጻር ደግሞ ስታየው ደግሞ ከሀገር መውጣት ነው። አሁን ሌላ ነገር አይታየም። ምን ነገር ምን ቢሆን እድል እሞክራለሁ ብለህ ነው የምትወጣው። ያለው ነገር እያወቅህ ራሱ ያለው የፖለቲካ ሁኔታ አለ፣ ብዙ ነገር አለና ደግሞ አንዳንድ ደግሞ ግዴታ የሆኑ ሊያስመጡ የሚችሉ ነገሮች ደግሞ ሊገኙ ይችላል። አማራጭ አይኖርህም። ግን እንደዛ አይነት ሰዎች ካላችሁ ደግሞ ግልጽ የሆናችሁ ሰዎች ብትኖሩ ቢያንስ እንደዚህ አይነት ግዴታ ሆኖባቸው የሚመጡ ሰዎች ካሉ ግልጽ የሆነ ሰው ቢገኝና በእነሱ መንገድ ላይ ቢመጡ አሪፍ ይሆናል። ይሄ በጣም አሪፍ ነው። ገንዘባቸውን በማይበሉበት መልኩ፣ ስራ በማይንገላቱበት መልኩ ሁሉም ነገር በቃ እቺ በጣም ትክክለኛ ነጥብ ነች። እንዳልኳችሁ ያው እኔ በዚህ ዙሪያ ላይ ምንም አስተያየት መስጠት አልችልም። እንዳልከው የሚመጣ ሰው ይጠንቀቅ፣ ትክክለኛ ሰው ይፈልግ። ከመጣ በኋላ ደግሞ ያው ሁሉ ነገር አልጋ በአልጋ እንደሚሆን ተስፋ እናደርጋለን። ግን እንዳልከው አትምጣ ባልከው ሰው መጥቼ ብሬን ተበላው የሚል ሰው ሰላም በለው። አይ ብዙዎቻችን እንትን እንላለን እኮ የሚያጋጥመን ግንባራችን ሊሆን ይችላል እንጂ አንዳንድ ሰዎች እንኳን ተምሮ የሚሰሩት ልጆች እኮ አሉ። ስራዬ ብሎ በትክክል ይሄ በጣም ያንበል። አሁን ደግሞ ትንሽ ከድለላ የሚባል ድለላ ሲጀመር ራሱ ቃሉ ራሱ ብዙ ሰው አይወድም። ደላላ ሲባል አሁን እዚህ ዱባይ ላይ ተውና ከኢትዮጵያ ጀምሮ ደላላ የሚባለው ቃል አሁን ከዚህ ቃል እንውጣና ደግሞ ሌላ ወደ 3 ፊደል ፍቅር ወደሚል ደግሞ እንምጣ። ንስሩና የፍቅር ታሪኩ ምን ይመስላል? ኧረ ተው አታስብሰይተው። ያኔ አይ መከራችን እንደው ዘንድሮ መቼም የፍቅር ህይወት ፍቅር እንትን ሳይልጅ ኖር ሰው አለ ብለን ከልጅነት ነው የሚጀምረው እኮ እንደውም አሁን ላይ ገና ትንሽ ተማሪ ምናምን ሆነህ ምናምን ነገር እያንዳንዱ ይለያያል ነው እንጂ ሁሉም የፍቅር ህይወት ይኖረዋል ብዬ አስባለሁ። አንዴ ፍቅር ከማየት ራሱ ፍቅር ይዛል ከማየት ነው የሚጀምረው። ግን የኔ ፍቅር ምን መሰለህ ፋሚሊዎቼ ጋር ወደ ሆነ ቦታ እንሄዳለን። ኦኬ ከነበርንበት ወደ ሌላ ከተማ ማለት ነው ገጠር ነገርችና ወደዛ እንሄድና ሞቅ ሞቅ ያለ ነገር ነው ቆንጆ ምናምን ያለበት ሀገር ነው የሚገርም ነገር። ኦኬ ከዛ በኋላ እዛ የሆነች አንድ አክስት አለችኝ ስራ እንሄድ ምናምን ነገር ላይ ዘይት ሄዳለች። እሺ እንትን ቁንጠሻ ነው የለውዝ ቁንጠሻ ምናምን ነገር የሚባለው። ኦኬ ከዛ እኔ ከነሱ ጋር ብቻ የምሰራ ነበር የመሰለኝ። ከዛ ግን ስንሄድ በማህበር ነገር የሚሰራው እና በወንፈል በተራ ነው የሚሰሩት ስራውን ማለት ነው። እሺ ከዛ ላዛ ሲሄድ አንዲት መልካም ወይ አዩ የሚገርመው እድሜ ትንሽ ነው። የዛን ሰዓት ስንት ይሆናል እድሜ ነገረው? ፍቅር ላይ እድሜ ሲነገር በዚህ እድሜው የልጅና ያ ምን አይጠፋም። ዝም ትንሽ ነኝ 6ኛ ክፍል ነኝ። ኦኬ ያን ከተናገርን ያው 4ን 8 ጊዜ ብደግም 6 ነበርክ ያኔ እድሜ ከፍ ለማድረግ ነው እንጂ እንደዚህ አይደለም። ከዛ ሄድኩኝ አየኋት። አይ በፈጣሪ ስም የመጀመሪያ ስለነበር ስሜት እንዳይመስል ፍቅር ማለት ነገሩ እዚህ ከውስጥ የሚፈነጭ የሆነ ፓወር ነገር ዝም ብሎ ቃል ብቻ አይደለም። አየኋት ወደዛን ሰዓትም ለምን ድፍረትም አልበለው ብቻ አዋርቻታለሁ ልጅቱን። ኦኬ አወራኋት ምናምን ተስማማን። በቃ የሆነ በቃ ስለል እንደ ፍቅር ሳይሆን ኖርማል በቃ እኔን የማይተኛተው እንኳን በፊት እሷ መች ሰማራ ተዋወቅን ምናምን ነገር ስሟ ምናምን ነገረችኝ። በዛው ትንሽ ስራ ምናምን ላግዝ የሄድኩት ፋሚሊ እነዛን ዘመዶችን አክስቴን ነው እሷን ሳግዛት ከዛ በኋላ እየሄድን እያለ የሆነ የሚሸከሙት ምናምን ነገር አለ። ያን ቆንጠሽ ምናምን ነገር ተሸክማለ። ከዛ በኋላ ሰዎቹ ቀድሞ ሲሄዱ እሷ ከኋላ ትቀራለች ከአንተ ጋር እንትን ለማለት። ኧረ አይደለም ደክሟት ነው እንጂ። ኦኬ ደክሟት ነው። ወንድ ልጅ ተወልዶ ካልሆነ እንደ አባቱ ከባድ ነው። ወንድ ልጅ ሴት አንዴ እንትን ካለ በቃ ለምን የሰማይ ስባሪ ሳይቀር ትሸከማለህ ነው ማይሆን ነገር በቃ አለቀ። ለምን እሷ ማትሸክማ እንደዚህ ከልቤ ወድጄ ምናምን ነገር ይሄ ተሸክሜላት ምናምን ነገር ሄድን እየወራን ምንም ነገር አልመሰለኝም። ፌስታል ያስኳከል አልተቆጠረኝም። ያን ማዳበሪያ ሲሸከም ቀለለ ይበለኝ እንደ እንትና ማን ነበር ያዕቆብ ራሔልን ሲወዳት 7 ዓመት ታገዛልኝና ምናምን 21 ዓመት ተገዝቶ የለ ከዛ በኋላ 21 ዓመቱ እንደ እንትን ሆነለት እንደ 21 ቀን ሆነለት ይላል። በቃ በጣም ስለሚወዳት ማለት ነው። ቀለቀ እንደዛ ነው የሚሄደው። ተሸክሜላት ሄድን። ከዛ በኋላ ሁለተኛው ቀን ላይ አለ ተባለ ያ ስራ። ኦኬ ያ ስራ ማለት ነው አለ ተብዬ ስለነበረ አርፍጄ ነበር የተነሳሁት። እኔ ከቤት ጥለውኝ ሄደዋል ሁሉም።
እነዚህ ፋሚሊ ዘመዶች አክስቶቼ ማለት ነው ጥሎኝ ሲሄዱ ቦታውን በማስታወሰው መልኩ ዝም እየደፍሬ ሄድኩ። እሺ አንተ ለልጅቷ ነው የምትሄድከው? ለልጅቷ ነው የምሄደው ለስራው አይደለም። ደፍሬ ሄድኩኝ። አገሩ ገጠራማ እርሻ ምናምን ነገር ስለሆነ እንደዛ ደግሞ በነገራችን ላይ እንትን ነው ወደዚህ ወደ ቤኒሻንጉል ጉሙዝ አካባቢ ወደዛ አካባቢ ነው በረሃሉ የሆነ ሽናሻዎችም ጉሙዞች ምናምን ነገር ምናምን ያለበት ሀገር ነውና ዝም ብዬ ደፍሬ ጥሼ ወርኩኝ አንጫካ እሄዳለሁ አልደርስም እዛ ቦታ ላይ ከመንገድ ስቻለሁ በየት ብዬ ዳከርኩ እዛ ጫካ ላይ ዳከርኩ አላውቀውም መመለሻውን ራሱ እሺ ዳከርኩኝ ምን እንዴት አድርጌ ከዛ እንዴት ብዬ ልውጣ ድንገት አንድ በዛው መልኩ ተዋውቀናል መለሰኝ በላ እንዳገው ነበር እሱን አገኘሁት እንዴ በሚችለው መልኩ አስረድቼ ቦታውን አሁን ጠቆመኝ ከዛ በኋላ ለመጀመሪያ ጊዜ እዛ አካባቢ ጉሙዝ ያየሁት የዛን ቀን ነው ኦኬ ያው ቤተሰብ መስያቸው ምን አላውቅም በቋንቋቸው ይወርና ነገር ሞከረ ብራዘር ዛራ አረ እኔ ከናንተ አይደለሁም ምናምን ነገር ሳቸው በአማርኛ ምን ነገር እንትን አለኝ ያው እንደ ቤተሰብ ሊያረጉኝ ነበር አንዲት ጉሙዝ እንደውም አማም ስትሬ ነበር ተማካብኛለች ይመስለኛል እና በጣም ደስ ቦታውን አገኘሁት ያን ቦታ እሺ በፈጣሪ እንዴት ደስ እንዳለኝ ኦኬ ቦታውን ሳገኘው ደስ አለኝ ለፍቅር በቃ የተከፈለ መስዋዕትነት በለው በቃ ደስ አለኝ እዛ ሲሄድ አያት አለኝ እሱ የለችም ልጅቱ የለችም የትናንትናች ማለት የለችም ምናምን ነገር አለ በቃ ምን ልበል ድብርብር አለኝ እዛው ተመልሼ ከነሱ ብቻ መመለስ ስለማልችል ከነሱ ጋር አምሽቼ ሌሎች ሰዎች ጋር ማስጨት ማለት ተመለስኩ ስማን ምናምን ነገር ስለነበረ ስማን ምናምን ነገር ባጣራ ምን ብል ትንሽ እንትን አልኳት ያው ብዙ የሷ ስም የሚመስል ሌሎች ሴቶች ስላሉ ከዛ ማለት ነው ኦኬ ከዛ በኋላ ቀስ አድርጌ አሁንም ትንሽ የሳጣራ ምናምን ያለችበትን ቦታ ማለት ነገር እንትን ተባለ ተነገረኝ ግን የመሄድ እንትን አልነበረኝም ወደዛ ከዛ በኋላ አንድ ጓደኛ አለኝ እሺ ከሱ ጋር ሆነን ብርቱካን በጣም ሩቅ ቦታ ነው የምንሄደው ቅርብ ነው ብሎኝ ይዞኝ የሚሄደው በጣም ሩቅ ቦታ ይዞኝ ሄድና ይዘን መጣለን ኦኬ የመጀመሪያ ቀን ነውና ብርቱካን እንሸጣለን አንዲት ብርቱካን ባንድ ብር ማለት ነው ኦኬ አንድ ብርቱካን ባንድ ብር እየሸጥን ከሱ ጋር ድንገት መጣች ልትገዛ እሷ እሺ 5 ፍሬ ነበር ይቀረኝ እሺ እሷ መጥታለች ስንት ነው አለች የለሁም እኔ እንዴት በቃ የለሁም አስታውሳታለሁ እንዴት እንደባችሁ ሙሉ ጥቁር ልብስ ነበር የለበሰችው እሷ ደግሞ ቀይ ነች እንዴት አገኘች አየህ ተምሮ በነገራችን ላይ ከዛ በኋላ እኔ በቃ የለሁም ስንት ብር ነው አረ ላንቺማ በነፃ ነው አረ ዝም ብዬ ስጥት አደረኳት ሙሉን ከዛ በኋላ ዝም ብላ 5 ብር ስትስታረቀኝ 4 ብር መለስኩላት አንድ ከገዛች 5 ብር ሱቃን ሽጬ ተመለስኩላት እሷ ሳላ ያው ትምህርት ላይ ማን ሁላ ተገናኝተን ነበር እሷ ጋር ክላሳችን በድንገት ደግሞ አንድ ሆነ የሆነ ታይም ላይ ግን ያው ማረ ደስ ይላል ልጅና ፍቅር በጣም ደስ የሚል የመጀመሪያ ሲሆን ደግሞ ደስ ይላል በጣም ደስ ይላል ያው በየጊዜው እየሄድክ መቼም አንድ እንትንትና ደግሞ አንድ ደግሞ ትጀምራለህ ሌላ የመጀመሪያ ሲሆን ደስ ይላል በሚለው እንጂ ሌላ የተወሰኑ ፍቅር ታሪኮችም አሉ ግን እነዛን እየቆየን በኋላ ላይ እናነሳቸዋለን ነገ ላይ በጣም ሌላ ፕሮድካስት ስንቀር እንዴ በሚገባ ባይሆን ንሱ ሲያርግ ምን አይነት ልጅ ነበር ምን አይነት እኔ ያው እንደማንኛውም ኢትዮጵያዊ በርገር እየበላሁ ነው ያደኩት እሺ ጭቃ እያቦከ ምናምን የጭቃ በርገር ማለት ነው ኦኬ እንግዲህ ኳስ መጫወት ህልሜ ነበረ ኳስ ጎበዝ ነበርኩኝ በጣም እንዴት አድርጌ እንግዲህ በስፖርታዊ ዓለም ላይ ነበር መኖር የምፈልገው መጀመሪያው ነው ኳስ በጣም ተጫወተ ነበር ሞደው ግን አሁን ወደ አልኳ ሀገር ላይ ሲሄድ ሌላ ነገር ተማት ትጀምራለህ ኳስም ደግሞ ያን ያክል እንትን የሚባልበት ነገር አይደለም በርግጥ እዛ የሚጫወታሉ ትንሽ እዛ ተሞካከል ወዘም ወደዛ ተውኩት ኳስ ምን ቦታ ላይ ነበር የምትጫወተው አስተዳደግ እንኳን ተይኝና አስተዳደግ ይሆና አንድ ሰው አንድ ቦታ ላይ ሲያድግ ነው የሚሻለው ቢያንስ የሆነ ነገር ይይዛል የሆነ ነገር ይዘው ትወጣለህ ግን አንድ ቦታ ላይ ሄደህ አንድ ቦታ ላይ ነው 3 ቦታ ላይ ያደጉት አንድ ቦታ ላይ የማነስ የሆነ ባህሪ አለ አንድ ቦታ ላይ የሆነ ማነስ ባህሪ አለ አንድ ቦታ ላይ ምን ይዘው ባህሪ አለ እኮ ግን እንደዛ ጥሩ አይመስልህ እንደዛ አይነት ባህሪ ነው ባይሆን ለምሳሌ እዛ ቦታ ላይ አድርጌ ቢሆን ኖሮ ምናልባት ኳስ ላይ በጣም የሚመሰከርልኝ ተጫዋች ጋር ትንሽ ያለኝ አስሮቹ ምናምን አካባቢ በቃ ወደ 12 11 ምናምን አካባቢ ስለነበርኩ በጣም የሚመሰከርልኝ አይነት ተጫዋች ነው ለምን እንዳልኩት አቃለው እዚህ አደክ ከዛ እዚህ ሲባል አሁን ለምሳሌ የሰው ልጅ የሚበስል ካንዶ ሲል ለምሳሌ ከዚህ ኳስ ይሄርኩኝ ምንም ነገር ማውቀው በቃ ንጽት ያልኩኝ በኳስ ብቻና ከፋሚሊ ጋርና ከትምህርት ጋር ብዬ ሄድኩኝ
ልክ ወደዚህ ሄድኩኝ። ልክ አሁን በመልኩ በመሰረት ወደ ፍቅር ህይወት ምናምን ነገር ገባሁኝ። እሺ ትምህርቴን ለቀቅ ማድረግ ጀመርኩ። ከዛው በዛው ደግሞ ትንሽ የዋገሩን በረሃማ ቦታ ስለሆነ ወጣቱ ቶሎ የመጎርመስ የሆነ ነገሮችን ቶሎ የሆነ ነገር የማድረግ ምናምን ይቸኮላል እንትኑ። ስለዚህ ቀጥታ ወደ ሱስ ደግሞ ገባ። ጫቱ ነው ምንም ነገር የሚያስኬድ በቃ የሆነ ከቤት የሆነ የማምሸትም ሆነ ብቻ ገና አስሮች ውስጥ ያልሆነ የመለመር ነገር አይደለም። ከዛ በኋላ ልክ ያ ሁላ ነገር ማን ነገር ሲሆን ደግሞ በቃ ወደ መበላሸቱ ዓለም ጥርግ የልገባ ስል ወደ ባህር ተመለስን። ወደዛ ተመለስን። ወደዛ ስገባ ግን ኳሱ ለጀምረው ዋና ነገር አላልኩም። በቃ አንዴ ትምህርቴን እየተማርኩ ነበር። በዛ የሆነ የእምነት ምናምን ነገር ትንሽ የሞካከሩበት ታይም ነች። ከዛም አንዳንድ ነገሮችን አሳለፍን። ያው በይበልጥ የሆነ አይምሮ እንትን ያልኩበት ከዛ ነው። ሰዋዊነት ባህሪ የምትላበስበት አለ አይደል? ያኛውን ነገር አሳልፈህ ልክ ከዚህኛው ላይ ስትመጣ የዚህኛውን ጣዕሙንም የዛኛውም ያለው ነገር አሁን ከበዚህ ሶስተኛ ሰዎች አሉ ሲጋራ ምናምን እንደዚህ ይላሉ። ብዙ ሀበሾች እየለመዱ ነው እንደዚህ የሚወሳሰደው ምናምን ነገር ማለት ነው። እኔ ግን በእርግጥ በአንድ በኩልም የሆነ ቦታ ላይ እንደዛ አንተ ያልከኝ አሪፍ ነገር ሊጠቅም ይችላል። ለምን እንደዚህ አይነት ሱሶች አሁን ላይ ያን ያክል ቦታ አልሰጥም። ቴንክ ዩ ለምን እዛ ላይ ጨርሻለሁ። በቃ እሱን እኮ ገና አስራዎቹ ላይ ጨርሻለሁ ስለመጣኝ ምንም እንትን የሚለኝ ነገር የለም። እንደዛው ደግሞ ፍቅርም ካልክ ደግሞ አሁን ላይ በፍቅር እጎዳለሁ የሚል አመለካከት የለኝም። የፍቅር ጣም ብዙ እንትን ብያለሁ። በቃ አለቀ። ብዙ ነገር ትይዛለህ። እኔ አሁን ምን ታውቃለህ? አሁን አንድ ሰው እዚህ ተወለደ። ከዛ በቃ እንዳልኩ ከቦታ ቦታ አሁን ለምሳሌ የሰው ልጅ ለምሳሌ ያበስለዋል የሚባለው ነገር ምንድነው? ኃላፊነት ነው የሚያበስለው። ኃላፊነት ለዛ ነው የበሰልኩት እኮ ነው። ተረዳ አይደለም? አንተ መብሰል ሳይሆን እና የሰው ልጅ አሁን ከአንድ ቦታ ሲል ለብዙ ነገር የመጋለጥ እንትን አለው። ይሄ አሁን ለምሳሌ ብዙ ጊዜ ይሻው ለምሳሌ መድኃኒት የሚፈጠረው መኪና የሚፈጥሩት ምን የሚፈጥሩት የተለያየ ቴክኖሎጂ አድቫንስ የሆነ ነገር የሚፈጠረው ከአፍሪካ ይልቅ ወደ አውሮፓ ወደ አሜሪካ ነው። ለምን? ከልጅነታቸው ጀምሮ እኔ አሜሪካኖች እኔ አውሮፓ ምናምን ልጆች ሲያድጉ ለተለያየ እንትኖች ምንድነው የሚባለው ለተለያየ ይይዛሉ በየወቅቱ ትምህርት ይወስዳሉ። በቃ ለብዙ ነገር ተጋልጦ ነው የሚያድጉት እና ለሁሉም ነገር ለመጀመር ለምናምን ነገር እዛው ናቸው። እና አሁን እንዲያውም ስለማይገናኝ ርዕስ ልንገባ ነው። ደስ የማይል ርዕስ እና ስለ እንትን ልናነሳ ነው። አሁን ስለ ራስ ማጥፋት ልናነሳ ነው። ራስ ማጥፋት ላይ ማለት ራስ ማጥፋት ላይ ወደ አውሮፓ እና ወደ አሜሪካ በጣም እንትን ይላል። ቁጥሩ በጣም ትልቅ ነው። ለምን በላይ ቅንጦት ነው ሊሆን የሚችላል። ቴንክ ዩ በቃ የሆነ ልጅ 25 ዓመቱ ሲደርስ ኦልሞስት የሆነ አሜሪካዊ ለምሳሌ ልጅ 25 ዓመቱ 21 ዓመቱና ከዛ በላይ ሲሆን ሁሉ ነገር አድርጓል። በቃ ሁሉ ነገር አድርጎ ተመቻችቶ ልጅ ጨርሷል። በ16 ዓመታቸው 17 ዓመታቸው ሲሆኑ እንትን ይፈቀድላቸዋል። እርስ በርስ ዴቲንግ የሚባል ነገር አለ አይደል? በስነ ስርዓት ይፈቀድላቸዋል። 7-8 ሀገር ጎብኝቶ ጨርሷል። መኪና ይዞ ነርቷል። ለማለት የፈለኩት ገባ? በቃ ላይፍን ማጣጣም የሚችለው በጠቅላላ አጣጥሟል። ከዛ በኋላ በቃ ደበረኝ መረረኝ ቢል አይፈረድበትም። ወደኛ ደግሞ ስትመጣ ደግሞ ተቃራኒ 16 ዓመት በባዶ እግሩ ኳስ እየተጫወትክ ገና ብዙ እንትን የምታደርገው ነገር አለ። ኤክስፕሎር ማድረግ የምትችለው ነገር አለ። ብዙ ነገር አንተ በ16 ዓመት አይደለም ሀገር ወጣህ ልጎበኝ ይቅርና የጓደኛ ፓንት እየተበዳደርክ የምትለብስበት ትንሽ ጉርምስ ነው መጣ ነገር ስለሚልብህ ትንሽ የሆነሽ ልታይ ነገር ነው የምትልበት ጊዜ ነው። እና እንዲህ ከቦታ ቦታ ጉዳቱም እንዳለው ጥቅሙም አለው ትላለህ። ብዙ ነገር ታነሳለህ፣ ብዙ ነገር ትጥላለህ፣ ትበስላለህ። ግን የምታውቀው ነገር አለ። ግን ደግሞ የሆነ ወጥ የሆነ ነገር ይዘህ አትወጣም። ባይሆን ግን አሁን ቢያንስ ንስሩ መረቦ በእድሜ 22-23 አካባቢ ለመገመት ያህል እና እስካሁን ከ22-23 ዓመት አንድ በቃ እስኪ የምታስተላልፈው እንትን ካለ ቢሆን የተማርከው አንድ ትምህርት ስለ ህይወት እኔ የተማርኩት ነገር ቢኖር ሰውን አለማመን ነው። በቃ አለቀ። አይ የእውነቴን ነው። በቃ አለቀ። በምንም አይነት ተአምር በምንም አይነት ሁኔታ ላይ ብትሆን ሰውን አለማመን፣ በተለይ በሰው ሀገር ከሆንክ ደግሞ የሰው ሀገር ሰው ከሆነ አብሮ የሚሰራ ሰው የሚሆን አለቃም ይሁን ምንም ይሁን በቃ አለቀ። በሚያገናኝ ነገር ብቻ ትገናኘዋለህ በዛው ነገር ላይ ማለት ነው። አሰሪም ከሆነ አሰሪና ሰራተኛ ነህ፣ ሰራተኛም ከሆነ ሁለቱም ሰራተኛ ነህ። በስራ ላይ ብቻ የምትገናኘው የሆነ ሚስጥር ነገር ማካፈልም ሆነ የሆነ ነገር ላደርግ ነው ብለህ ወሰንከው ውሳኔ ማስተላለፍም ሆነ በጣም መግባባት ራሱ ሊጎዳ ይችላል። በቃ አለቀ። ኦኬ። በጣም ተግባቢ መሆን ራሱ ጉዳት አያስፈልግም። ሰው መርጠህ ጓደኛም ስታደርግ ሰውን መርጠህ ለአንተ የሚሆን ሰው ከሆነ ለዓላማህ ለእንትን የሚሆን ሰው ከሆነ ኖርማል ነው። ግን ብዙ ሰው የምታወቀው ሰው ዓላማህ ላይ የሚቆም አይነት ሰው ነው የሚሆነው። ስለዚህ ሰውን አትመኑ ነው በቃ። ሰውን አያስፈልግም። እቺን ጨዋታ ለመደገፍ ምሳሌ ጣል ብታደርግበት ካጋጠመ ነገር ወይ ከሰው ምሳሌ ከእንግዲህ ልነገር የምችለው አብሮኝ የተማረ አንድ ልጅ አለ። እሺ። በክላስ ይበልጠኛል ግን አብረን ነው የምንማረው። እሺ።
ፑል ቤት ውስጥ ነገር እንገናኛለን። እዛው ትምህርት ቤት አካባቢ ላይ የምንጮህበት ፑል ቤት አለ። እሺ እኔም ፑል ላይ ጎበዝ ነኝ፣ እሱም ጎበዝ ነው። በዛው በፑል ትንሽ እንግባባለን። ግን ምንም የሚያገናኝ ሌላ ነገር ብዙም የለም። ወይ ትምህርት ቤት ላይ ነው ወይ እዛ ጋር ጨዋታ ላይ ነው። እሱም ስለሚችል እንደ ፉክክር ስለምንጮት በዛው ተግባባን። ከዛ በኋላ አንድ ጂም ቤት ተገናኘን። ያ ጂም ቤቱ ለእኔ ብዙም የሚርቅ አይደለም፣ ቅርብ ነው። በፊት ሌላ ጂም ቤት ስለሆነ የምሰራው በዛው ትምህርት ቤት አካባቢ እየሰራሁኝ በዛው ጂም ሰርቼ ወደዛው ትምህርት ቤት እገባለሁ። ከትምህርት ቤቱ ጂም ቤት ሰርቼ ወደ ሰፈር ይመልሳለሁ። የዛ ሰዓት ከትምህርት ያቆምንበት ታይም ስለነበረ ወደ ሰፈር አካባቢ ካለው ጂም ቤት ስገባ እሱን አገኘዋለሁ። እሺ ከዛ በኋላ እዛው አብረን ምናምን እንሰራለን። ከዛ በኋላ የሆነ ታይም ላይ ያቆመዋለሁ ያንን አቆመዋለሁ። ልጁን የምታውቀው ፑል ቤት ነው? ፑል ቤት እና ትምህርት ቤት። ልጁ አብሮ ይማራል፣ በእድሜ ይበልጣል፣ አብሮ ይማራል በክላስ እኮ በግሬድ ይበልጣል። ፑል ቤት ትጫወታላችሁ፣ ጂም አብራችሁ ትሰራላችሁ። ነቃ እሺ ጂም ቤት የዛን ሰዓት አብረን ገብተን ሳይሆን እኔ ስገባ እዛው ነው ያገኘሁት ጂም ቤት ውስጥ። እሺ ስለዚህ ብዙ ቦታ ከልጁ ጋር ትገናኛለች። ፑል ቤት፣ ትምህርት ቤት፣ ጂም ቤት። እሺ እዛ ላይ የሆነ ስታወራ የሆነ እንዲህ ያለኝ ምናምን እንደዚህ ይሰራል ምናምን ነገር ሲለው ታምነዋለህ። በእርግጥ ኦኬ። ግን የሆነ ታይም ላይ እኔ ስንት ካቆምኩት ወደ ብዙ ቀናቶች ሆነኛል። ሜቢ ወር ምናምን እንኳን የሚሆን ይመስለኛል። ከ3 ሳምንት በላይ ጂሙን ካቆምኩት ማለት ነው ስፖርት መስራቱ። እሺ ከዛ በኋላ ያን ነገር አቆመዋለኝ። ከ3 ሳምንት ምናምን ነገር በኋላ ልጁ ይደውልኛል። በእርግጥ ደውልን አውርተን እንኳን አናውቅም። ይደውልና የት ነህ ላገኝህ ይለኛል። ምንድነው ማለት ነገር ስለው ዝናብ እየጣለ በጣም ከባድ ዝናብ ምንድነው ማለት ነገር ስለው አይ ላገኝህ እፈልጋለሁ። ዝናብ እየጣለ እኮ ነው እያየሁ አይደለ እንዴት ማለት ነገር ስለው አይ ቢሆን ችግር የለም እመጣለሁ ማለት ነገር ይለኛል። የሆነ ነገር አለ ማለት ነገር አልኩኝና አይመቸኝም አልኩት። አይመቸኝም ማለት ነገር ብላለሁ። ይዘጋዋል። አሁን ደግሞ በሚቀጥለው ቀን ይደውላል። እሺ የዛን ሰዓት በሚደውል ሰዓት እዛው ትምህርት ቤት አካባቢ ካለው ፑል ቤት ነገር ስለነበርኩኝ እኔ እዛው ፑል ቤት ነኝ። ምንድነው ማለት ነገር ስለው በቃ እመጣለሁ የትም እንዳትሄድ ምናምን ነገር አለኝ። እሺ አንተ የመሰለ ምን ጸብ ምናምን ነው አልገባኝም። የሆነ ነገር አለ ግን የሆነ ምን ሊኖር እንደሚችል ግራ ገብቶኛል። እሺ የዛን ሰዓት ልጆች ምናምን ወደ ትምህርት ቤት ምናምን ስለማደርስ ህፃን ልጆችን በዛው መልኩ ደግሞ የዛን ሰዓት የሆነ ህፃን መታገት ምናምን አንዳንድ ነገሮች ምናምን ነገር አሉ። ተጠንቀቀ ይለ ድንገት ደግሞ እነሱን ደግሞ በማለማለስበት ሰዓት ደግሞ ባጃጅ ተከተለን እንደዚህ ነው የሆነ ፍራቻም ሊሆን ይችላል። 3-4 ሴቶች ናቸው የእህቶቼ ልጆች ነው ወንድሞቼ ልጆች ምናምን ነገር ናቸውና በትንሽ እንትን ያሉ ናቸው። እነዛ ምናምን ስለማደርስ ይዤ ነው የምወጣው እንትን እሺ ፒስተል ኦኬ ይዤ ነው የምወጣው። ከየት ወዴት ነው ታሪክ? ያችን ይዤ ስለምወጣ እንትን ላለኝ ኮንፊደንስ አለኝ የሆነ ጸብ ምናምን ያን ያክል እንትን አይለኝም። ይሰጠዋል ምናባት ማንንም አልሰማም። እሺ በእርግጥ በዚህ ወደ ጎጃም አካባቢ ስትሆን የሚሰማ አይነት ስሜት ነው። ባፈሙ ትተማመናለህ ወደዛ አካባቢ ስትሆን። ኦኬ ይሄ ባይው ያልጠበቅኩት ትዊስት ነውና እኛም አብረን እየሰማን ነው ለመጀመሪያ ጊዜ። ከፈጣሪም እኔ አንዳንዴ ከፈጣሪም ጋር ሊያጋጭ ይችላል። የሆነ የፍራቻ እንትን ያጠፋዋል መሳሪያ ነገር ስትይዝና ኦኬ ደንዳና እና እዛው ነኝ አልኩት። የሆነ ነገር ካለ እና እዛው ነኝ አልኩት። መጣ ምንድነው ምናምን ነገር ስለው እዛ ስንሰራበት ከነበረው ጂም ቤት እቃ ጠፍቷል አለኝ። እንዴ ሁሉ እና ምን አገባኝ እኔ? እሺ አይመለከተኝም እኮ ከወጣሁ ስንት ጊዜ ነው አይደለ? ማን እኮ አይመለከተኝም ምናምን ነገር ስለው አንተን የተባልከው እሺ ማለት ሰውዬው እኮ ያውቀኛል። እንዴት ነው እንደዚህ እንትን የምትለኝ? እንዴት ከወጣሁ ይሄን ያክል ጊዜ እኮ ነው ምንድነው ምናምን ነገር ስለው አይ ብቻ አንተን እያለ ነው። እንዴት ነው እኔን ያለበት ምክንያት እንዴት ነው ምናምን ነገር ስለው አይ ብቻ እንዴት ነው ምናምን ነገር አለኝ። ዝም ግልጽ ያልሆነ ንግግር ማለት ነው። አረ ከምንም አልቆጠርኩትም። በቃ አለቀ። ከምንም ነገር አልቆጠርኩትም። ከዛ በኋላ ስንቀሳቀስ እዛው አካባቢ ላይ በኮንፊደንስ ነው የምንቀሳቀሰው። በዛው አካባቢ በጂም ቤት ሰልፍ ለቀም ያደርገኛል ሰውየው። በፈጣሪስ ምን እንደሚያክል በቃ ሰውየው በቃ የጂም ቤቱ ባለቤት እሺ እንደጠገበ ነው። እሺ ና አለኝ። እሺ ሄርኩኝ። ምንድነው ማለት ነገር አልኩት። እንደዚህ ምናምን ነገር አለኝ። ኧረ እኔ ምንም ማውቀው ነገር የለኝም። እንዴት አንተ ጋር ደረሱ? አንተ ነህ እንዴት አለ ብሎት ነው ይሄ ልጅ አራቱ የኔ ጓደኛ ነው የነገራቸው። ጓደኛ ታዲያ ይሄ አሁን በትምህርት ቤትም በፑል ቤትም በጂም ቤት የምትገናኘው ልጅ ኋላ እሱ ሰውዬ ሲነግረኝ ምንድነው የምትለኝ ማለት ነገር ስለው አይ እንዴ ያልሽ እንዴ ብሎናል። ስም የለውም ዝም ብለህ ስም እንስጠው። ልጅ ስንመጣው ቴዲ የሚባለው ልጅ እንደዚህ ብሎናል። በሰዓቱ ልጁ ፊቱ አካባቢ እንትን ብላለች። ለውጥ አድርጓል ፊቷ። ወዛች መጣታ አሪፍ አድርጎ መጣታ ማን መጥቶ ነው ሁላ በየጠይቀ ነበር። እንደዛ ሲመጣ መጀመሪያ ሲመጣ ማን መጥቶ ነው ነገር ብዬ ነበር። ምን ሆነ ማን ነገር ብዬ ነበር። ተጋጭቼ ምናምን
እንዲህ አድርገውኝ ማን ነገር ቀስ አድርጎ እንትን ብሎኛል። ከዛ በኋላ አላውቅለትም እኔ እንዲህ ምናምን ኧረ እኔ ምንም የማውቀው ነገር የለኝም። እስኪ ልጁን ደውላችሁ ቴሌን ደውሎትና እንትን ሊጠመቅ የት ሀገር ምናምን ሄዷል። እንዴ ምንድን ነው እኔና አሁን ምንድን ነው የምትለኝ? ገንዘቡን ከፈለግ እሰጥሃለሁኝ፣ ከፈለግ ገንዘቡን እሰጥሃለሁኝ፣ እቃውን መልስልኝ። ይሄን ሚሊ ጂም ቤቱ ባለቤት ነው። የጂም ቤቱ ባለቤት ነው። እንደዛ ነኝ አውጥቶ ማለት ነው። እኔ ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። አንደኛ ልጁ በቅርቡ እንደጠፋ ምናምን ሲያወራ የነበረው እኔ ከወጣሁ ምን ያክል ጊዜ እንደሆነ ሊስት ላይ ማየት ትችላለህ። እኔ ከወጣሁ በጣም ብዙ ጊዜ ነው ምናምን ነገር ስለው ሰውየው ሰፈሩ ላይ መከበሩን የፈለገ ይመስለኛል እንደኔ ግምት። ኦኬ የሆነ አንድ ቃል ጠፍቶ ዝም ካልክ ትናቃለህ፣ ቀጣይ የመደፈር ነገር እና ብሎትን ሊያሳይ ምናምን ነገር ነው የፈለገው። ስጥት ሰጠኝ አንድ ጊዜ። አንደኛ እሱ ብቻ ሳይሆን የዛን ሰዓት ልክ እንደዛ እያወራኝ ያለ አንድ ጀለሱ ተከትሎ መጣ፣ አንድ አሽቃባጭ ማለት ነው። ኦኬ እሱ ስጥት ሲያደርገኝ ተንደርድሬ ልደፋ ስል አሁን ቢደግመኝ ሲመጣ እዛው መታጠፊያ ነገር ነበረ እጥፍዬ ሲሄድ ተከትሎ ይመጣ ነው ማን እያለ መጣ ታረክ ከዛ በኋላ ዝም ብዬ ትንሽ ሄድ እያልኩኝ ሽውጤን ምዝልጥ አድርጌ አወጣሁኝ። እኔ ክሉና ነገር ስላቸው ኧረ እኔ እንደ የሰው ልጅ መሳሪያ ተደቅኖበት እንደዚህ ይጀግናል የሚል አሳሰቡ የለኝም። እሺ ወደፊት የመጣ ዝም ብዬ እየሸሸውን ተኩስበት ሰው ምናምን ተሰበሰበ። ኧረ ምናምን ሙቅ አደረጉት። እንዴት አድርጌ እዛ ማለት ደግሞ እንዴት አድርጌ ወደ እነዛ እንዴት አድርጌ ተኩሳለሁኝ? እሺ አንተ ወደ ላይ ነው የምትተኩስ? ማስፈራሪያ ነው በጆሮ ብሎ በቃ ለቀል እንደዚህ ያለ እንደዚህ ከፋለህ እሺ ከፋለህ እነሱ እንትን ትላለህ። ከዛ ትንሽ የማም ነገር ተማማቀ አባቴ ከነሱ ይልቅ ይሄኛው ሰው ሌላው ሰው ማለት ነው እንዴት እንዳሽቃበጠን ነው የማውቀው። የትኛው ይሄ ሁለተኛ መጣ ያልከው ጓደኛው? እሱና ሌላው ሰው በቃ የተሰበሰበው ሰው አይደለ? በቃ የዛን ሰዓት የሆነ ዘርፍ የታስኩኝ አይነት ይሁን ምን ይሁን አላውቅለትም። ብቻ ሰው በጣም ያሽቃበጠው ሰዓቱ ስጥ ተደረኩኝ። አባቴ ወታተፉሽ ተሰፋፈው ነው ምን ቀደው ባድ አፍርሰው የሰሩ ዶክተሮች እንዴ ሰፎለ ያዙ እዛ ቀን አላማለኩ ያመለጥ እንደው ምንም አንደኛ መተኮስ የምችለው ወደ ላይ ነው እንጂ ወደ እንትን አይደለም። ወደ ሰው መተኮስ ወደ ሰው መተኮስ አስቸን ቤት አገ ቢያንስ የዛን ሰዓት እኔ አሁን ዝም ይሳስበው አንዱ ንግሩን ብዬ ቢሆንም ላለው ተውቃል ዝም ቢያንስ ንግሩን ብሎ የዛን ሰዓት ሁሉም ይሸሽ ነበር። ነገር ግን እኔ በቃ ቢያንስ እንደው በቃ ለምን እንደዚህ አይነት ነገር ላይ ውሳኔህም ቅጽበታዊ ነው የሚሆነው። ብዙ እንትን ነገር አትልምና እንደገና ሳስበው አሁን ታይም ላይ እንደዚህ አስቤ በዛና ነገር ቢሆን አንዱ ሲሆን ከነሱ ከሁለት አንዱ ንግሩን መቀመጫውን ነጥለት ጥለዋለህ ይሄዳል። የሚያስቅ ነገር አይደለም ግን ለምን እያሳቀኝ እንደሆነ አይደለም። ከሞት የሚያጠስ ደረጃ ደርሼ የተመለስኩት እኔ በሰዓቱ ኮበል ምናምን ሁሉ አርፎብኛል። ኦኬ እግሬ ምናምን እዚህ ጋር ስፋለ እዚህ መሀል እንትን ይልስፍ ምናምን ነገር አለ። ፎቶ ምናምን አለ ለፖድካስት ላይ እናስገባዋለን። ትልክልንና ይገባል። እሺ አራታታ ተዳታዋርደ ነው ንስራ ተፈንክታ ምናምን ጭንቅላቷ አግሯ ምናምን አራተው ባክ አጅ ኦኬ ይፖስት ካላችሁ ማለት ነው። ይሄ ይፖስታል አለ እሺ ችግር የለውም። ከዛ በኋላ ኪሴ ላይ ያለች ገንዘብም ተወሰደች። ደህና ስልክ ነበረችኝ። ብዙ ነገር አለ። ብዙ ያለም ከባት ቸኮሷ ፎቶ ማን ነገር አለ ያዛሽልሽ ያው መቼም አንደስታ ፍቅር እንትን አንዲ አንደርስታንድ ለሽ ያም ተበላ በቃ እንዴት አድርገህ የሆነ ከሰው አለመግባባት አለማመንም ለከሰው አለመግባባትም አንድ ነገር ነው። በቃ አትግባባ ስለ የሆነ የሚያገናኝ ነገር ላይ ብቻ ትኩረት ታደርጋለህ። ከዛ ውጭ ባለ ነገር ላይ ብዙ አሁን ይዛ ሳል ልጅም በቃ እንዴት አድርጌ ልባል የሞቀው ትምህርት ቤት እንትን የምለው በቃ እንዴት አድርጌ አይ ልክ በቃ ሊጠራው የሚችለው ይመስለኛል። በልጁ የዛን ሰዓት ሊጠራው የሚችለው የኔን ስም ብቻ ይመስለኛል። እዛ ላይ ሲሰራ የሚያውቀኝ እኔን ነው። ሊጠቁምብኝ የሚችለው ደግሞ አውቀዋለሁ እንዴ ላይ ማራራ የሚችለው ስለሌለው ይችላል። ግን ለምሳሌ እኔ እዛ ትምህርት ቤት ውስጥ የራሴን ኑሮ የምኖር ቢሆንና እዛም ፖል ቤት ላይ የራሴን እዛው ጅም ቤት ውስጥም ደግሞ የራሴን ብቻ አንተ ምን ከሆነ እንደዚህ ግጭቶች ላይ አትገባም። መጨረሻ ላይ ግን በምን ተፈታ? ተመሳሳይ በምን ሊፈታቻ ግን አልተፈታም። ፈጣሪ ካለ የሆነ ታይም ላይ እፈታዋለሁ ራሴ ገዝቼ እቃውን ሰጠዋለሁ። አሳዋለ የምን እቃ መስጠት ነው? እሺ ወንድ ልጅ ነው ብድሩን የማይመልስ ወንድ አይወለድ ነው የሚባለውና ብድሬን የመመለስ ፍላጎት አለኝ። ስለ ኋላ ላይ ሲጣራ የጠፋው እቃ የመኪና የሚገጣጠም እቃ ነው የተባለው። ቢያንስ ቶታል እንኳን ሲመታ ከ5000 ከ6000 ያላለፈች እቃ ነች። ኦኬ በጣም ትንሽ ተራቃ እንዳልከው ለክብሩ ይሆናል ለጅም ቤቱ ክብሩ እንዴት አድርጎ የነገረኝ ልጁ በጣም ትልቅ የሆነ እቃ የሆነ ፕላን ማን ተደርጎበት ምናምን የተዘረፈ አይነት
አዘራርፍ ነው አርጎ ለኔ ሲያስረዳኝ ነበር ፕሪዝን ብሬክ ያን ግን በቃ ፕሪዝን ብሬክ መኒስ የሆነ ነገር ነው በቃ ሲነግረኝ ማለት ነው እሺ እንጂ እንደዛ የሆነ ቀለል አድርጎ ነው ነገር እንትን ቢለኝ ቢያንስ አመና አረጋው ሊፈታ የሚችለው ነገር አብረን እንትን ነበር ሰቅሎ ነው የነገረኝ ሰቅዬ ነው የገመትኩት ያልሆነ ቦታ ውስጥ አስገባኝ ልጁ በርግጥ ትምህርት ነው አይ ላይፍ ላይ እንደዚህ አይነት ማጋጣሚ ትማርበት ትበስልበታል ያረጋጋል ጓደኛ ብዙ ጊዜ ጓደኛ ነው የሆነ ቦታ ላይ እንደዚህ አይነት እንትን የሚያስገባህ የሆነ ያመንኩ አይነት ጓደኛ ነው የሆነ ብዙን ማመን የለብህም አሁን ለምሳሌ የምታምናቸው የሆነ ጓደኞች አሉ አሁን ለምሳሌ ዳዋ እና ሀሊዱን ምናምን በቃ አለቀ እሱ የምርጥ ጀለሶች ናቸው እነሱ በማምንበት መልኩ ብዙ ነገር ስላየኋቸው አላምናቸው ይችላል አዲስ የተግባባችሁት ሰው በተለይ ደግሞ እዚህ ስደት ህይወት ላይ ከሆነ ደግሞ በጣም የሚከብድ ነገር መጠናት አለ መግባባት አለባችሁ ስለዚህ ባይፈልግ እንኳን ያልሆነ ሲቹዌሽን ውስጥ ሲገባ አንተን አሳልፎ ይሰጣል ስለዚህ አሁን ዲ ስለ ስደት ምናምን ካነሳ አይ መጀመሪያ ፈጣሪ እንኳን አተረፈ ብያለሁ እኔ አሁን ፎቶ ይግባ ምናምን ምለው ፎቶን ስላየሁትና በጣም ከባድ ምት ነው እዚህ ጋር ነው የነበረውና ፈጣሪ እንኳን አተረፈ ማለት ፈልጋለሁ አንዳንዴ እንደዚህ አይነት አጋጣሚ ድምጽ ነገር አለ ለኔ ጆሮ ይሰማኝ ለሌሎች የሚሰማኝ አላውቅም ድምጽ አለ ሲመታ ነገር እና እንኳን አተረፈ ብያለሁ ከዛ ጨዋታ ለመቀጠል ያህል ስለ ጓደኝነት ስለ ትዳር ምናምን ልመጣ ነው በአረብ ሀገር ዙሪያ ማለት ነው እና ስለሱ ምን ትላለህ አሁን የማዳም ቅመም ትዳር እና በሴት ላይ ያለው ጓደኝነት የለውበትም እኮ እዚህ ነገር እንዴት አድርጌ ላስረዳሁን በማለቀው ነገር ትዳር በሚለው ነገር ላይ የለውበትም ፍቅር በሚለው ነገር ላይ ግን የሆነ ፍቅር ላይ የምትሆንበትን ሰው መምረጥ ያስፈልጋል ዛሬም ቢሆን ሴቶችም ወንዶችን መምረጥ መቻል ወንድም ቢሆን ሴቷን መምረጥ መቻል ይኖርበታል ፍቅር በርግጥ ድንገተኛ ሊሆን ይችላል ግን ድንገተኛም ቢሆን ዝም ብለህ ያልሆነ ቦታ ጋር ተመዛጋኝ የሚያስፈልግ አይመስለኝም ሲቀጥል ደግሞ እድሜ ወንዶች እድሜ ያለን አንተ በ50 ዓመት እንኳን አሪፍ መላክ አሪፍ ታገባ የምትችልበት አጋጣሚ ሴቶች ግን ቀልጠፍ ቢሉ ከመቀዝቀዛቸው በፊት አፈጣጥሩት ነው እና ሆዳቸው እንዳይብሳችሁ ለምን አላገኘኛ እኮ ብንጠየቅ እኮ እምቢ አንልም ሰው አጥነው አምጥሉ ካላችሁ ጸሎት ላይ መጠንከር ነው ሌላ ምንም ነገር ማችላችሁ ያው ከሚል መስጊዱም እዛው ነው ቤተክርስቲያኑም እዛው ነው እየገባችሁ መጸለይ ይሄ በጣም ደስ ይላል ንስሩ መረቦ ከዋሂድ ፖድካስት ጋር የነበረን ይሄ ቆይታ ነበር እስካሁን ከተቀረጸው ምንም ኤዲት ማድረግ የለም ቀጥታ ነው በቃ መለቀው አሁን ከብሬክ ሰዓት በኋላ እንመለሳለን ከብሬክ ስንመለስ የተለያዩ ሐሳቦች ተዘጋጅተዋል እንናነሳለን ይመቻችሁ ይሄ ዋሂድ ፖድካስት ነው ከብሬክ ሰዓት በኋላ ተመልሰናል እንግዳ መሳት እንደሆነ አልቻልንም ሁሌም በየሳምንቱ ምርጥ እንግዳ ነው የምናመጣላችሁ የዚህ ሳምንት እንግዳ ንስሩ መረዋው በጣም የሚገርም ፈርስት ሃፍ እንደነበረን አስባለሁ ይሄ ደግሞ ሰከንድ ሃፍ ነው ሰከንድ ሃፍ ደግሞ ካምባክ ወይስ ያ ብሏል ስለዚህ አሁን ሰከንድ ሃፉን በእንትን ብንጀምረው ብያሰብኩኝ ንስሩ መረቦ በጣም በኪነ ጥበብ ላይ በጣም ጥሩ እንትን ላይ ያለው ወንድማችን ነውና የግጥም እንትህን ብታስደምጥልን ደስ ይላል ባስ ላይ ምናምን ሲሄድ ደግሞ አንዳንዴ ትንሽ ያለ አይደለ የሆነ ቲክቶክ 10 ጊዜ ስክሮል ማድረግም ሆነ ስልክ ማፍጣት አንዴ ይሰለቻል ዝም ብሎ ይሰለቻል ስታበዛ ታውቃለህ እንዲህ በጣም እኔ ዛሳ ዝም ብለህ ባስ ውስጥ ምናምን ነው እንጂ እንትን ብለው ስራዬ የማይገቡበት ነገር የለም ኦኬ ግን ደግሞ ያው እንሞክራለን ባናነብ ባለችን ጭንቅላታችን ያለችውን ፊደል እናገናኛለን ይሄ በጣም ደስ ይላል ማንበብ ሙሉ ሲያረጋል ይባላል ምን ትላለህ ስለሱ እውነት ነው እኔ ባላውቀውም ስሜቱን ባላውቀውም እኔ ግን ካነበቡ ሰዎች የሚወጡ ቃላትና ከኛ ላይ የሚወጡ ቃላት የሚገናኝ አይደለም አሁን ለምሳሌ እስካሁን ያወራኋቸው ነገሮች አሁን ከኔ ይሰማል አይደለም የበለጠ የማውቅና የማነበሰው ቢሆን ከዚህ የተሻለ አይነት የማብራራት እንትኑ ይኖረኝ ነበር በጣም ደስ የሚል አገላለጽ ወደ ግጥሙ ብንሄድ ግጥም በነገራችን ላይ እቺ ሪል ነች ግጥሙ ሪል ነው አሉ ካልኩ ውስጥ አለ አይደል ብዙ የተለያየ ፍቅር እንትኖች አሉ ማን ነገር ካልኩ ውስጥ አንዷ ናት እቺ ኦኬ አንተ ትደረድራቸዋለህ ዝም ቀስ አድርጌ ነው ምን ነገር ቀስ አድርጌ ተረዳዋለህ ከዛ በኋላ ያለው ነገር ዝም ይገባሃል በርግጥ ትንሽ ያጠር ያለች ነች እሺ በጣም ደስ ይላል የግጥሙ ርዕስ እወዳታለሁ ያው ርዕስ አልጽፍም በነገራችን ላይ ትወደኛለች እወዳታለሁ ተለያየን እንጂ ድንገት ሳናስበው ሰው አማኙ ልቤ በወሬ ተታሎ ችላ ይላት ጀመር ክደኛለች ብሎ
ነገር እየሰሩ የቀኑብን ሁሉ ለሷ ሌላ ነገር ለኔ ሌላ ሲሉ እኛን ሊያለያዩ ደፋ ቀና እያሉ አሁን ነው የገባኝ ይሄ ነገር ሁሉ ምን አለ ያኔ ገብቶ ቢሆን ሴራና ቅዳቸው ከረፈደ ሆነ ታዲያ ምን ዋጋ አለው ያንን ግዙፍ ፍቅርሽ ከልቤ ላልፍቀው በስሜታዊነት ዘላለም ማይጠፋ ከባድ ስተተሰራው ይሄ እንትኑ የሚያወልቀው አወቀው አረጎ በዛጨብጭብ ሞቀኝ አለ ያው ከደረሳት ይደርሳል ይገባታል በለኝ ታውቀዋለች ማለት እንደሆነ ለነገሩ እኮ ፍቅርን ቃላት ብቻ አይደለም እኮ ኔትወርክ አለ አሁን እዚህ ሳነብ ራሱ ሊሰማት ይችላል ስቅ ሊላት ይችላል ሳነሳት በጣም ደስ ይላል አይ በጣም ያበደ ግጥሙ ስራችን እና ከግጥሙ ጋራ ምን እንትን እያልከ ግጥሙን ለማስኬድ አላ እንትን ነው ትንሽ ያውን ወደ ትንሽ የሆነ የሚያቀናብር ምናምን ሰው ምናምን ነገር ካገኘኝ በርግጥ ትንሽ ሙዚቃዎች ራሱ ሊኖሩኝ ይችላል የሆነ አቅም ትንሽ ያቅም አለ የሆነ ሙዚቃ የመጽሐፍ ለምሳሌ የሆነ እንዴት አድርጌ ላስረዳ ቀለል ያሉ እንደ ሂፕ ሆፕ አይነት ሊሆን ይችላል ትንሽ የፍቅር እንትኖችም ያላቸው ሊሆን ይችላል የሚያቀተኛ አይነት ሰው አይደለም ትንሽም አሉ ነዛ ደግሞ ልሰራላችሁ ይችላል በዜማ ምናምን በዜማና በእንትን አሁን በቅርቡ ያሰብኳታለች ያችን ላይ ክላስ ደማችሁ ይችላል ያው እናንተ ደግሞ እኔን አፕሪሺየት በማድረግ እንዳታደርጉኝ እሺ አፕሪሺየት እንዳታደርጉኝ ልቀጥልበት ይችላል ያ ማለት ልትሞቱ ይችላልላችሁ በድምጽ እንትን ልትሄዱ ይችላልላችሁ የእንትኑ ሊመለስ ይችላል በለኝ ድምጽ መረዋው አንዴ ነገር ተቀበል ትላል አስኮን ፌንታል ነቀልኩም ነው ከሞታ ላይ ልገላ አስቤ ነበር ይሄ በጣም ያበደ አይሆንም አይ እንትን ነው ሂፕ ሆፕ ብዙም ድምጽ ያን ያክልም እንትን አይደለም አልፈልግም በቃ ግጥም ካለ ባይሆን ግን ስለ ግጥምና ስለ ፍቅር እና ያይዘውና ግጥም ሲሰራ ፊልም ሲሰራ ዘፈንም ሲሰራ ብዙ ጊዜ ከፍቅር ጋር ነው ብዙ ርዕስ ብዙ ነገር መንካት የተቻለ ብዙ አብዛኛው የኢትዮጵያ ዘፈን የኢትዮጵያ ፊልም ሲሰራ በፍቅር ዙሪያ ነው ለምን ይመስላል ያው ሙዚቃ ስሜት ነው አይደል ለምሳሌ አንድ እንኳን ቋንቋን እንኳን ምንም አይነት መናገር መስማት ማይት ለአንድ ህፃልሽ ሙዚቃ በሰማ ሰዓት የሚሆነውን ታውቃለህ ስሜት አለ የሆነ ከነፍስ ጋር የሚያገናኛት ሲወዛወዝ ምናምን ነገር ታያዋለህ ያው ፍቅርም ደግሞ ከልብ ውስጥ እንትን የሚል ነገር ነው አይደል ስለዚህ የሆነ ፍቅርህን በግጥም ሆነ በዜማ መልኩ ስታቀርበው የሆነ ስሜታዊ ነገር አለ የሆነ ይጣፍጣል ነገር አሁን ለምሳሌ አንተ ስለ ፍቅር ከምገጥምና ስለሆነ ስለምን ልበል በርግጥ የእናት ፍቅር የሚለያያል የእንትን ፍቅር የሚለያያል ግን ስለ ግንድ ፍቅር ብትጽፍ አንተ ማን ትል ይችላል ስለ ዛፍ ፍቅር እንትን ብትል አንተ ዛፍ ወዳለው እቺ ዛፍ ምናምን ነገር ብለህ ለዛፉ ዘለ አንተ ብቻ እውነት ፍቅሩ ቢኖር እንኳን ሌላው ሰው ያ ሰው ግንድ ላይ ፍቅር እስከለበት ድረስ እንትን ሊላ አይችልም ስለዚህ ስለ አንዲት ልጅ አሁን ለምሳሌ አፍቅረህ የተጎዳ ኮንክ አፍቅረህ ስለተጎዳበት ስዘፈን አፍቅሮ የተጎዳ ሰው ያን ሙዚቃ ሊወድልኝ ይችላል ፍቅር ላይ ያለ ሰው ምንም ያደርግለትም ስለዚህ ሰው ያለበትን ሁኔታ የሚገልጽ ሙዚቃ ብትሰሩ ደስ ይላል ከሙዚቃ ታዲያ አንደኛ ላንተ ማን ነው ከኢትዮጵያም ከውጭ ሀገርም ስንል ከውጭ ሀገርም ሆነ ከኢትዮጵያ የኔ ምርጥ ሙዚቃ የምለው ከእንግዲህ ብዙ ናቸው እስኪ ጥቂቱን ለማንሳት ኤፍሬም ፍቅር አዲስ የኔ እናት ፍቅር አዲስ በጣም ወዳታለሁ ሲቀጥል ደግሞ ሄለንም አለች አሉ የተወሰኑ ተፈራ ነጋሽ አለ እነ ቴዎድሮስ አሉ ብቻ እነዚህ ቆይት እኔ ስታዳምጣቸው የሆነ ለዛ የሚኖራቸው እነሱ ናቸው ይሄ በጣም ደስ ይላል ወደ ውጭ ሀገር ስትሄድ ምን እንደምታዳምጠው ብዙ ጊዜ ወደ ውጭ ሀገር ስሄድ እኔ የማዳምጠው ዮማሪዮስን ነው ዮማሪዮስ ወደ ውጭ ሀገር እሱ ከኛ ሀገር ውጭ ነው በቃ የሙዚቃ እንትን ወደ ባህል ቢሄድ ደስ ይላል በቃ አለቀ እና ወደ ላይ ሰቅለናታል እሷ እንዲህ በቅርቡ ከመጡት በጣም ተወዳጅነትን ካተረፈ አርቲስቶች መካከል አንደኛው ዮማሪዮስ ነውና ዱባይ ራሱ መጥቶ አቅርቦ ነበር ዛሬ 2 ቀን ምናምን ነገር ምን ያደርጋል እኛ የቀን ሰራተኞች ስለሆነ ያው ቀን ስራለ ማታ እንተኛለን ግዴታችን ስለሆነ ልንታደምለት አልቻለን የሆነ ታይም ላይ ግን ከሱ ጋር አብሬ እዘፍናለሁ ከሱ ጋር እዘፍናለሁ የሆነ ታይም ላይ ንስሩ መረዋው ከዮማሪዮስ ጋር እንዘፍናለን ይሄ በጣም ደስ ይላል በርግጥ አንደኛ የሰፈር ልጅ ነች ያ እንዳገር ልጆች ስለሆነ ኦኬ ያው
እኔም እንደሱ አይነት የሆነ የባህል ግጥሞችን የመሞከር ነገር ካለ ድምጽማ አለ የጎጃሜው ድምጽ ንሳ እንጂ አንተ አሮሆ በለኝ ዋ ንሳ እንጂ ያልኩ ገጥማለኝ አንተ እና ያው ከእንግዲህ አረ ደስ ይላል እንዳልከው ከስቱዲዮ ስንወጣ እንትን እንሞክራለን እኔ ቢት እና ምናምን ነገር ቤዙ ምናምን ሰራዋለሁ አንቺ ደግሞ ግጥሙንና በድምጽ አድርገሽ የሆነ ነገር ቢያንስ ተመልካችም ስለሚጠብቀው ከዚህ በኋላ ለማድረግ እንሞክራለን ስናድግ እንሞክራለን እና ይሄ በጣም ደስ ይላል ስለ መነጽሯ ትንሽ ብታወሪ መነጽሯ ምንድነች መነጽር በፊት መጀመሪያ ጊዜ መነጽር የተሰራው አይናቸው ግራና ቀኝ ለሚያዩ ሰዎች ይባላል ኦኬ ለመሸፈን አይደለም አይነ እንዲማን ሸውራራ የሆኑ ሰዎች እንደዛ አይነት ሰዎች እንትን ነው ከዛ በኋላ ቆይት ያል ደግሞ አይኔ ያላቸውን ሰዎች ሊጠቀሙት ጀመር ኦኬ አያሉ ደግሞ ቅምጣም ሰዎችም ይለብሱት ጀመር አንዳንድ ካይኑ ላይ እንትን ማይጣፋ ሰው ይለብሰው ጀመር አሁን ላይ ግን የሀብት መገለጫ ሆኗል የኔ ግን የሀብት መገለጫ ነው አለ ስታተስ ነው እንትን ኢንቨስት አድርገህ የምትወጣው አለ አይደለ የሆነ ሌክቸር የሆነ ወስተመኝ በቃ እንደዚህ እንደኔነት ከባባር ሰዓቶችን የመልበስ እድል ስታገኝ ወዲውን መነጽሮችን የመልበስ ምናምን ነገር ይመጣል ያው አንድኛው ደግሞ ሰው አትመኑበት የምለው ምክንያት የሆነ ገና ቢያንስ 5 ወይም 6 እድሜ ላይ ሁኜ 5 አመት 6 አመት ልጅ እያለ 6 አመት ምናምን አካባቢ ኦልሞስት እንደዛ አካባቢ 7 ወይ 6 ብለህ ልትይዘው ትችላለህ እሺ ከአንድ ልጅ ጋር ተጣላለኝ ከኔ ትንሽ የከፍ በሚል ማለት ነው ኦኬ ከዛ በኋላ ከሱ ጋር ጣላና አንድ መኪና ይመጣል ያ ሰፈር ላይ ማለት ነው ልክ እንደመጣ ከኛ ቤት አካባቢ ላይ ቤንዚን ጨርስና ይቆማል እሺ ከዛ በኋላ ቤንዚን ምናምን ነገር ወርዶ ይጠይቃል ከኛ አካባቢ ላይ እዚህ አካባቢ ምናምን ነገር የለም ምናምን ስለው አይዛት ወደታችን የሰፈር አካባቢ ላይ ያለ ምናምን ነገር ስለው የትኛው እንደዚህ በስቴር ነው አራኒ ኮንት ስለማለው ነው ይዘኝ ሄድ ነገር ምናምን ነገር ሲለኝ አራኒ ይዘ የተጣለው አንድ ልጅ አለ ይመተኛል ወደዛ ልጅ ችግር የለም በቃ ከኔ ጋር ምናምን ሰሜም እንደ ይላሉ ምናምን ነገር ይሰክሰኛል አራ ልጅ በቃ ካለኝ አይለቀኝም እኔ ይሄደና አብረን እንመለሳለን ምንም ትምልህ ነገር ማን ነገር ለምስለው በቃ አመንኮትና እንሄዳለን ዝናባማ ምናምን ነገር ነበር በሰዓቱ ዝናብ ጥሩና አካባቢ እንትን ብሏል ጨርሷል ኦኬ ጭቃ በጭቃ ሆኗልና ቀስ እያልን ሄደን ነበር ቤንዚሉን ከቀዳ በኋላ ራን በዛ ጭቃ እንደሮጥ አንተ ለተከተለው አልቻልክም ፍጥነቱ አልተገናኛችሁ እንዴት አድርጊ ይዞ ተሸከሙ ይሮጣል ትንሽ ነው የዛን ሰዓት እንትን ምትለው ቤንዚል ሱቅ ላይ ነው የምገዛው ከማዳሌ ምናምን አይደለም የምቀደው ኦኬ ብላክ ማን የሚሸጡት አለ አይደል ቺፍቼ ከዛ ላይ 2 ታይላንድ እንኳን ብገዛ በ2 ታይላንድ ሆነ ብቻ በቃ ከምንም እንትን አላለውም ዝም ብሎ ጥሎኝ ሄዳል እንደሉን እዛ እንዴ ያልኩን ጭቃ ላይ ሳለምጥ ጋማ ያልሽ መጀመሪያም ስንል የሆነ ሱቅ ላይ ተቀምጦ ነበር ግን እዛ ሰውየው ጋር ሳለኝ ስላየኝ ይመስለኛል ምን ነገር የለም እዛው ጋማ ይዘኛል እሱ እዛ ጭቃ ላይ አፈር ዲሜን አስበላኝ አፈር ይብላና ያረዳት ሹፌር አጋልጦኝ ሄደው ሰው ማመን ምንም አይሰማም ያልኩት አንድ በዛች ዲሜን ሰው አትመኑ ትላል ትንሽ ሞንክ ትልቅም አትመን አንተ አተርፍበትም በነገራችን ላይ አምናት አተርፍበትም ግን አምናት አጣበታለህ ስለዚህ አምኖ የተጎዳ እንጂ አምኖ ያተረፈ አላቅም ነው የምትለው በቃ ምንም ነገር በቃ አለቅ ግን ልክ ነህ ህይወት ምንድነው የሚባለው እንደ እንትኑ ነው እንደ ከሰው በጣም እንትን ይላል ይለያያል እና ሰው ማመን ትንሽ ቀብሮ ነው ይባላል እና ስለ አኮሞዴሽን ብናወራ ዱባይና አኮሞዴሽኗ ምን ይመስላል ዱባይና አኮሞዴሽን አሁን ለምሳሌ እኛ ስንመጣ ቡርጅ ከሊፋ አንጻው ትኖራለህ ተብዬ ነው የመጣሁት እኔ መጨረሻው ላይ ምናምን ፀሐይ ትሞቃለህ ፀሐይ ቀድሞ ይደርሳል ምናምን ተብለህ ነው የመጣ ነውና ምን ትላለህ ስለ ዱባይና ስለ አኮሞዴሽኑ እያከክ ነው የምታድረው ማለት ይቻላል የብዙዎቹ ያንዳንዶቹ ጽድት ያለ አለ በርግጥ ቪዲዮ ምናምን የሚሰሩ ልጆችም አሉ ካሁን በፊትም የማንዳ አኮሞዴሽን አገርሞኛል ጽድት ያለ ትንሽ ሰዎች ምናምን እንደምትቀመጥበት ግን እኛ ብለን የምንመጣው ዱባይ ተብለህ አንተ ስትገምተው አይምሮህ ላይ የግልህ ሩም እንደሚሰጥ የተሻለ ነው ጽድት ያለ ምናምን ነገር ምናምን ነው እንደዛ ነው የማስበው ነው የራሱ 20 ምናምን ሰው አንድ ላይ እንትን ትላለህ 20 ምናምን አንድ ክፍል 10 ምናምን ሰው በዛው ደግሞ የተለያየ አይነት ባህል ያላቸው በቃ ኮካ አደራረጋቸው የተለያየ ሁሉም ነገር የተለያየ ይሆናል ብዙ ነገር ላይመች ይችላል በቃ አለቀ አንተ እኛ ሀገር ላይ ኖር ተብሎ ያደግንበት ነገር ሌሎች ሀገራቶች ላይ ኖርማል ይሆናል ለምሳሌ
ፈስን መውሰድ ትችላለህ። እሺ አሁን በእኛ ሀገር ኖር ነው ሶፊት ላይ ድምጽ ለመፍሳት እየበላ መፍሳት ኖር ትመታለህ እንደው ከኛ ሀገር ደግሞ ማስነጠስ ኖርማል እና ይማረን ትባለው አንዳንድ ሀገራቶች ላይ ደግሞ መፍሳት ልክ እንደኛ ሀገር ማስነጠስ ነው የሚታየው በቃ ለቀ ኖርማል ይማረክ እንደዛ ነገር ነው በቃ ለቀ ስለዚህ እየበላ ይፈሳብሃል እቺ ያን ትችላለህ ይጸዳዳል በል አዎ በዛ ስትል ደግሞ አንዳንድ ሰው ስራ በመሄድበት ሰዓት አዳሩን ሊያዘፍንብህ ይችላል እሱ ጋር ተውማም ትላለህ አልጋ ሲሰቅ እንደየሳበ ያንቀጫቀጨ ብዙ ነገር ያለው በርግጥ ስደት ማለት ይሄ ነው በቃ ለቀ ብዙ ነገር ትችላለህ ተምራ የምትሄድበት አይነት ነገር ነው የሚመስለኝ ከስደት ርዝቅ አለ ይባላል ከስደት ርዝቅ አለ ይባላል ርዝቅ እኔ ትምርት ነው ስደት ላይ እንጂ ሀብት ልታገኝበት ይችላል ግን በብዛት ወይ ዘርፈ ምናምን ካልሆነ አሁን ታይም ላይ ተሰርቶ ኮንስትራክሽን ተሰርቶ ምናምን እንደዛ ግን በጣም መከባር ነው የሆነ ተከፍሎ የማይገኝ ግን የህይወት ትምርት ትማርበታለህ ነው ትማርበታለህ ጥግ ድረስ ከዚህ በተማርከው ነገር ደግሞ ወደ ሀገር ላይ ቢያንስ የኖ መቻልን ትለምዳለህ ከዚህ የሰው ሀገር ሰው አህያ እሽከም ከቻልክ እዛ የኛን ሀገር በቅሎ አይከብድም ምንድነው ግን በጣም አሁን የሚያስቸግረው አሁን ለምሳሌ እንዳልከው በዚህ ከዚህ አሁን ፈስ አለ ምናምን መሰረቅ እኔ እመነኝ በጣም ብዙ የተመረረበት አሁን የዱባይ ሀበሾች ምናምን አኮሞዴሽን ላይ እቃ መሰረቅ እኔ 100% እርግጠኛ ነኝ በቃ አለቀ ዘይት ትሰረቃለህ ድንች ትሰረቃለህ ሽንኩርት ትሰረቃለህ ማንኪያ ሁሉ ነገር ትሰረቃለህ በቃ አለቀው እንደዚህ የሆነ የሚጎል ማመልከት አትችልም ወይ ነው ስትሰረቁ ማንቸክ ያረጋል ማለት ቼክ ያረጋል ማለት ማንም ቼክ በቃ እንዴት ጠፋው ብትለው እንዴ ብራዘር ምናምን ነገር ይላል ብራዘር ያስቀመጥክበት ቼክ ያረጋል ምንም እንትን ሰው የለም አንዳንዴ ደግሞ ጭራሽ አጥበው በርከው ድስት ባዕድ የሆነ ነገር ተጥዶበት ሳይታጠብ ይጠብቃል የኛን ሀገር ምግብ አይደለም ኮክ የሚያደርጉበት የራሳቸው ፉፉ ምናምን ይጠብቃልና የዶሮ ምናምን ከነጥፍሯ ምናምን ነገር እንዴ ኧረ ፈጣሪ ኧረ ያዝ እንዴት አድርገህ አጣዬ አኮሞዴሽን ብዙ ነገር ነው ያለው በቃ በጣም ብዙ አሁን ከኛ ካሉበት አኮሞዴሽን ሀበሻ የለም ሙሉ አፍሪካዊ ናቸው የቱ ይሻላል ሲኖር ሀበሻ ይሻላል ሳይኖር ይሻላል ሰይወለር ይለያያል እንደየመልካችን ይለያያል ጸባያችን አንዳንድ ሰው ለምሳሌ በጣም በቃ ምን ልበል የሰውነት ጥግ ያየውበት አንድ ኦሮሞ ልጅ አለ አሁን ከዚህ የሆነ ኦሮሞ አማራ ሲባል ዶርም ውስጥ በጣም ልዩነት ይፈጥራሉ ኦኬ ብሄር የምትባለው ነገር በአንሳ መጣ አኮሞዴሽን ላይም አለች በጣም ስራ ቦታ ላይም አለ ለምሳሌ አንድ አማራ ከአንድ ኦሮሞ ልጅ ይበለጠ አንድ ህንዳዊ አንድ ባንጋሊ ሊወድ ይችላል ኦኬ አንድ ኦሮሞ ደግሞ እንደዛ ልዩነት አለ እኔ ግን ከአሁን በፊት ያገኟቸው ፈጣሪ መስገን አሪፍ ናቸው በተለይ ተስፍሽ ያየሽ ኮን ተስፍሽ ዋትስአፕ የሚችል ሰው የሆነ ሰው ነው በቃ ለከ ትክክለኛ ሰው ለግመለት ምንጭሎ አይነት ሰው ፍቅር የሆነ የኦሮሞ ልጅ ነው ግን ከኔ ጋር በቃ ለከ ትክክለኛ ጓደኛነት ያየውበት ልጅ ነው ምርጥ ልጅ ነው ሲበዛ እና ልዩነት ባትፈጥሩ ደስ ይላል ለመወሰን አትችልም አንዳንድ ልጆች ደግሞ ምታማራላችሁ በውስጥ ላይ እንደዚህ አይነት ሀገር ዜጎች አሉ ግን እንዴ እየበደሉ ነው የገንዛ ሀገር ልጅ እዚህ አኮሞዴሽን ሲመጣ ያስጠላል እኔ በጣም ያው እዚህ ጋር ከዚህ ጨዋታ ጋር ይገናኝ አላውቅም እሸቱ መለሰ ጋር አንዱ ሰውዬ ከሳውዲ ለረጅም አመት ኑሮ ወደ ኢትዮጵያ ይመለስና እሸቱ መለሰ ጋር ቀርቦ የሚናገረው ሰምቼ እንደ ፖድካስት ነገር ታሪኩን እየተናገረ ማለት ነው እና እስር ቤት ታስሮ ነበር ያ ሰውዬ ሳውዲ ሀገር ላይ እያለ ከዛ ሳውዲ ታስሮ ምናምን እያለ ሳውዲ ድረስ አለ እስር ቤት ታስረን መች እንደምንወጣ ሳናቀው እዛ ጋራ የብሄር ወይ ደግሞ የዘር ችግር ተነስቶ አንተንተን ምናምን በሚባል አይኑ ይፈሰሰ ድረስ አለ እጁ እንትን ያለ ድረስ አለ ሲል ያኔ በቃ ምን ተስፋ ተቆርጣለህ ይሄ ደደብ እንደሆን ተረዳው አይደል ቴንክ ዩ እንደዛ እና አንዳንዴ ምን ላይ አሁን አኮሞዴሽን ላይ ያለ ስትለኝ አላዚ ዱባይ ውስጥ ማለ አንዳንድ ጭራ ያላቸው ሰዎች አሉ ጭራት ያላቸው ሰዎች አሉ ከሰውነት እንትን የወጡ አመለካከታቸው ቆሻሻ የሆነ እንደዚህ አይነት ነገር ምንም አትሉም ያው ለፈጣሪ ምንድነው ልሳናችሁን ይከፈትላችሁ ነው የምትለውና አንድ ሌላ ሀገር ዜጋ ኢትዮጵያዊ ስትለው ኦሮሞና አማራና ትግሬ ነው ብሎ ይጠይቃል የሚጠራል ደግሞ ነው ሶስቶችን ብሄሮች ነው ይጠይቀና ከዛው አላ ጭራሽ ደግሞ የሆነ አማርኛም አንዳንድ የሚሞክራሉ በርግጥ ካልቻለም ደግሞ ወይ ኦሮሞ ኪንግ ነው ይላል የውጭ ሀገር ዜጋ ሆኖ
የተባለው ነው ወይ ደግሞ አማራ ኪንግ ነው ይላል የተባለው ነው የትም መምጡ ያ ሰው እና እንዲህ እያላችሁ ለሰው ትምህርት ባስወጡ ደስ ይለናል። በቃ ኢትዮጵያ አማራና ትግሬን ምንድነው ካለ በቃ አለቃ ኢትዮጵያዊነትን ከነገርኩ ይበቃዋል። ወይ ባንጋሊ ወይ እንደሆነ የሚጠይቅህ ሊጠይቅህ ማይችል አይመለከትም። በቃ አለቃ አይመለከትም በለው ምን አገቡ። ብዙዎች እንደዚህ የሚጠይቁት በርግጥ ግብጾች ናቸው። ያውቃሉ ከኛ በላይ ይመስለኛል። እንደውም ስለኛ ግብጾች የሆነ ታይም ላይ እንደውም ስራ ቦታ ላይ እየሰራን ከአንድ ልጅ ጋር ሀበሻ ነው እሱም አንድ ግብጻዊ ይመጣና ይጠይቀናል እኛን እናንተ ኢትዮጵያ ማለት ነገር አለ የስ ኢትዮጵያ ማለት ነገር አለ እና ከዛ በኋላ አንድ ባንጋሊ ደግሞ እዛው አብሮ የሚሰራ ልጅ ነበረ ቱማስ ግርግር ማለት ነገር አለ ኢትዮጵያ አብይ አህመድ ማለት ነገር ማለት ጀመረ። ከዛ በኋላ እዚህኛው ጋር ባንጋሊው ጋር በቋንቋ አልረዳዳ ባይ ለሱ እያስረዳው እንዴት ብሎ ይግባብ። ኦኬ ኢጂፕት ኢትዮጵያ ዋተር ዚስ ካሚንግ ኢትዮጵያ ዋተር ዚስ አብይ አህመድ ክሎዝ ሚ ኖ ድሪንክ የለንም ነው ባንጋሊውም በቃ በጣም እየሳቀ ነበረ። እኔና ጀለስማ የለንም አነጋገሩ የሚያስቀው በጣም እንትን ብሎ የሚናገረውና በዚህ አጋጣሚ ግዱ ቢለቀቅላቸው ባይ ነኝ እኔ ራሴን አላልኩ ቢለቀቅ ዞሮ 10 ምናምን ዓመት ብንለፋበትም ቦንድ እናሰብስብ እንትን ብንል ከደሞዛችን ሊቆረጥም የሀገር ሀብታችን ቢሆንም ከዚህ እያሰቃዩ ነው ወንድሜ። የሚያሰራን ስራ ከዚህ እዛ የተገደበው እዛ ነው የገደበው ሌላ ሰው ነው። እጄ እንትን ያልኩት ነገር የለም። እኔ ቡልኬት አላቀበልኩም እዛ በርግጥ ኦኬ እኔ ቤተሰቦች ምናምን እንትን ቢሉም ቢቆረጥ ምናምን ነገር የለበትም እኔ ገና ነበር የዛን ሰዓት። አሁን ላይ ግን አንድ ኢጂፕት ያለበት 40 ብር ከሆነ ባይሆን እሱ ነገር ጠቃለው አንድ ደቂቃ መቀመጥ አትችልም እዛ እሱ ካለበት ቦታ ላይ እንደ ሮቦት ነው የሚያሰራ እኮ እሱን እኮ ስራ ላይ ማዳላቱን አምን ነገር አለ ሲበዛ በቃ አለቀ። አሁን እናንተ አሁን ስትባሉ ኮንስትራክሽን ሄልፐር ነው የሚባለው ሄልፐር ተብሎ ግን ሁሉንም ስራ ምናምን ያጠቃልላል። አሁን ለምሳሌ ሄልፐር ብለህ ስትገባ አንተ እሺ ቴክኒሻኑ ከሚሰራው ስራ በላይ ነው የሚሰራው በቃ አለቀ። እኛ ረዳት ይሉን በምንሰማው ሰውየው የሆነች ነገር እንትላል ትንሽ የተረዳዋል ምናምን ነገር ነው አይደለም የለም ሄልፐር ስሙን አሳምረው ሄልፐር ይሉሃል። ትሄዳለህ ወርከር ነው ወይ ተጠብቀሃል በቃ አለቀ። ከኛ መጠግረው የምትሰራው ሄልፐሩን ስትሰራ ነው ሲጀመር። ኦኬ አሁን ለምሳሌ እኔ ሊፍት እንኳን ከሌለ 20 ደረጃ የሆነ ነገር ተሸክሜ ልወጣ እችላለሁ። መሰላል የብረቱ መሰላል አለ አይደል? እቺኛው መሰላል 20 ደረጃ ይዘል ትወጣ ትችላለህ። ወላሂ ምሬን ይዤ ወጥቻለሁ። ኦኬ 20 ፍሎር ይዘህ ትወጣለህ በቃ አለቀ። እንዲህ ያጋጥማል በቃ አለቀ። ረዳቱ መስሰራ የሆነ ነገር አምጣ ይላል። በተለይ ደግሞ በቋንቋ የሚያዝዝ ምናምን ሰው ከሆነ ያዝንልሃል። የሆነ ቢያንስ ቁጭ ስትል ምንም አይልም። ሰርተህ መጥተህ ስትቀመጥም ችግር የለውም። ግን ሌሎች ሀገር ውስጥ ዜጎች የፈለከው ነገር ብትሰራ እንድትቀመጥ አይፈቅዱልህም። በተለይ ደግሞ መስሪዎች ምናምን እነዚህ ብዙዎችን ሰዎች ያማረው ሰዎች ናቸው። መስሎች በጣም ብዙዎች አዎ መስሎች ምንድነው መስል ማለት አይዶን መስል ነው የሚላቸው ምንም ማውቀው ነገር የለም። መስሎች ስለሆነ የሚመጡልኝ እንቻ መስል አረ አይደለም አረ ግብጾች መስሎኛል። ኦኬ መስሎች ነው የሚላቸው በጣም ብዙ የሚያማራቸው። ኦኬ እኔ እነሱ ታውቃላችሁ መስሎች የምትሏቸው ግን መስሎች በዚህ የሚመጣልኝ ራሳቸው ግብጾችን ነው። ኦኬ ለምን እኔ ከአሁን በፊት ሰርች የማውቀው ግብጻዊ ጋር ነው። ሌሎች ልጆች እንደዚህ ደግሞ እንትን እንደዚህ የሆነ አንድ ግብጻዊ ያለ እንዲህ ነው የሚያማሩኝ እነሱ ናቸው። ቲክቶክ ላይ ደግሞ መስሪ የሚሏቸውን አንደርስታንድ ያደረጉት እነሱ ነው። አይ በጣም ደስ ይላል። ስለዚህ በምንም ልታስተካክሉት አትችሉም። ያው ጊዜ እስኪያልፍ ድረስ ወሆም በመልቀቅ ሌላ ምንም እዚህ ሰላም ዋንኛው ጥረጋዊዎች ናቸውና እዛው ደው እንደገና እንትማቸው መሰረታሉ። ካልሆነ ደግሞ እኛም እዚህ ባያነካኩ ደስ ይለናል። አይ ይሄ በጣም ደስ ይላል እና ይሄ ምንም የምትለው ነገር የለም። ስለ ምግብ ምናምን ነገርስ እነሱን መረዋው እንዳልከው ስደት በጣም ብዙ የሚያስተምር ነገር አለና አንደኛው ምግብ እንድትችል ያደርጋል። ራስህ ኩክ እንድታደርግ ራስህ እንድትችል ያደርጋል። አሁን አብዛኛው ኢትዮጵያ ውስጥ የተለመደው እናት ካለች ሚስት ካለች ሴት ወደ ጓዳ ወንድ ወደ ምናምን ይሁን የሚባል አባባል አለ። ወደ ጓዳ እንትን ሴት ወንድ ወደ ፍርድ ሴት ልጅ ወደ ማጀት ይሁን የሚባል ነው አባባል አለና አሁን ግን ወደ ስደቱ ዓለም ስትመጣ ደግሞ ሳትፈልገው ራስ እንድትማር ነው ያደርጋልና ወንድም ወደ ማጀት ሴትም ወደ ማጀት ነው ይሆናልና እነሱን መረዋው እንዴት ነው ከምግብ ጋር ያለው እንዴት አረጊ ከእንግዲህ እኔ ስደተኛ ነው አግቡ ሴቶች ስደተኛ ነው አግቡ ብዙ ነገር ይችላል። ትግስትን ይችላል። ኩክ ማድረግ ይችላል። ከተኛሽበት ምናምን አንዳንዴ ቢያንስ ድንችም ቢሆን ቅቅሎ ሊያመጣልሽ ይችላል። ቢያንስ እንትኑ አለው
ልምዱ አለው ተባለ የመቻ ጣሳ የተነስቶ ማሰሩ ምናምን ነገር ስለሚኖረው ይንከባከብሻል ትንሽም ቢሆን ያው አንዳንድ አይምሮን የሳተ ካለም ደግሞ ሊያጠናግርሽ ይችላል ግን ስደተኛም ብታገቡ ደስ ይለኛል በጣም ብዙ መከራ ሳልፎ የመጣ ስለሆነ በሱሳ እሳት ተረጋጋ ይሄ በጣም ደስ ይላል እና አሁን አንተ ኩክ እያረክ ነው ወይስ ኩክ ታረጋለህ ወይስ አኩም ካምፓኒው አኮ ፉድ ፕሮቫይድ ያደርግላችኋል እኔ ያው በኢንዶሚ ነው የምኖረው ኢንዶሚ ነው የምጥደው ኢንዶሚ ማሚ ሰው የሚችለው ነው አዎ እንዴ ታዲያ እንቁላል ኢንዶሚ ኩክ አረጋለሁ ለምሳሌ ድንች በስጋ ሊሆን ይችላል ድንች በምስር ምናምን ነገር ሊሆን ይችላል ያው መቼም ድንችና ምስርን ሚክስ ምስርና ድንችን ሚክስ ያረግ ጣጣ ጎን ለጎን እነሱ ሁለቶች ትንሽ ያንዳንድ 2-3 ፍሬ ቋንጣ ጣል ታደርግበት ጥሩ ነው ግን ቋንጣ ስንት ነገር ነው ታደርጉት በሱዳን እንኳን ለመሰደድ እኮ በ10 ዓመት እኮ ተቻለ እኮ በሱዳን ለሰደገና 15 ምናምን እያለኝ በሱዳን ከዛስ ብርሳሊስ ማለት ነው አንድ ጀለስ ጋር ዝም ብለን ተነስተን ዝም ብለን አንድ ልጅ ያለ እሱ ልናናገር ወላሂ የስንት ሰዓት መንገድ ማለት ነው በእግራችን ሄደን አገንተነው ልጁን ምናምን እዛው ራብ ቁልፍልፍ ሲያረገን ተመልሰን መጣን እዛው በጨለማ እዛው ምን ሲያረግ የስንት ሰዓት መንገድ ራብ ምንም ብርሳሊስ ነው የወጣነው ዝም ብለን ዝም ነገር በገዝ ማለት በቃ እኔ በሱዳን እየተደማን ተብሏል ምናምን ነገር ዝም ደዋወለት አው ምናምን እንዲበላ ምናምን ሰውየውን አናግርላችኋለሁ ምናምን አናርናቸው እናናግረው ብለን በእግራችን የስንት ሰዓት መንገድ እሺ ሱዳን ደግ ምን ላደርግ ነበር ነው ግራ መንቀልቀል እኮ ሱዳን ምን ልሰራ ነው ቆይስ እንዴ አንዳንድ ይገርመኛል አንተ ወላሂ ትንሽ ቆይ ባንኩ ሱዳን እኮ ትንሽ ገንዘብ ካለ ዝም በቃ አለቀ በምንድን ተብሎ ነበር የሚያለው እዚህ በሞያሌ ቤት ተብሎ በቤት ነበር ልጅ ነው ሞያሌ ቅማንት ነው ቤት ነው በሞያሌ በሆነ ተብሎ እስከምን ድረስ በመኪና ሄደ ደንበሩ ዞሮ ዞሮ ይሆናል ስደት ለመባል አይሆንም ግን ብዙ ጊዜ አሁን ለምሳሌ ጥያቄና ታው ስለ ዘፈን ስለተነሳ ይቀር ማለት ነው ብድግ ብሎ አንዱ ዘፈን ያወጣል አሁን ብዙ አሁን ስማቸው መጥቀስ ምናምን ያስፈልግም እንጂ የሆነ ቦታ ላይ በቲክቶክ የሆነ ሲታወቀው ዘፈን የሚናደር ሰው አለ ምንድነው አሁን ብዙ ሰዎች የተወለዱ ለምሳሌ ልክ እንደኔ የተፈጠርከበት ተፈጥሮ ተወፍጦ ሊሰጠች ጥበብ ከሆነ ያስኬዳል እንጂ ዝም ብለህ ጥልቅ የምትልበት ጥበብ ላይ ጥልቅ አትበሉ ለምን ጥልቅ ለሚሉ ሰዎችስ ምን ትላለህ አሁን ጥልቅ ሰው ሲል ህዝብ ይናደዳል ህዝቡ ለምን ይናደዳል ሰው ወይ ማዳመጠው ወይ አለማዳመጥ ነው ካልተመቸ ስክሮል አድርገህ ታሳርፈዋል አንደኛ ካልተመቻል አልተመቸህም ነው በቃ አለቀ አስተያየት መስጠት ራሱ አይጠበቅብህም ካልተመቸህም ነው ላሽ ትላለህ የተመቸው ሰው ያው ለምሳሌ እነዛ የሚጠሉ ሰዎች አንዳንድ ቦታ ላይ ይወደዳሉ አንዳንድ ቦታ ላይ ይወደዳሉ ስለዚህ እነዛ በሚወደዱበት አካባቢ ኮንሰርት ማዘጋጁ ምንም ሰሩ የራሳቸው ህይወት ነው ስለዚህ በሰው ጣልቃ ባንገባ በጣም የተመከረ ይለኛል ምን መሆን ትፈልጋለህ የሚሞክር ሰው ማበረታታትና ከፍ ማድረግ ነው እናንተስ ከማን ጋር ኮላብ ማድረግ ትፈልጋለህ ከአርቲስቶች ተውኔት ላይ ትንሽ እሞክራለሁ እኮ ትንሽ ኦኬ ትንሽ ተውኔት ማንነገር እሞክራለሁ ያው መቼም ያም እኔ ስላልተወለድኩበት ይመስለኛል እኔ የተወለድኩት ጥበብ ላይ ነው ዝም በቃ የሙዚቃው ዓለም ላይ ነው እኔ የኖርኩት እና በነገራችን ላይ መሐሙድ አህመድ ዘመዴ ነው ሙላት ያስ ቁም ነገር መስራት አልቻልኩም እዚህ ለጥቂት እንዲህ በሚገባው እንጂ ጉሮሮአችን የእናቶች ልጅ ጉርጉር ነው ይባላል ለዛ ነው እንጂ ፋሚሊ ነው ትንሽም ቢሆን ይሄ በጣም ደስ ይላል የሆነ ከዘር ያለ ከሆነ ከዘር ከሐረግ የተመዘዘ ሲሆን ደስ ይላል ነው በጣም ትላል አሁን ወደ ስራ ካነሳን አይቀር ግጥሙም ዘፈኑም እንዳለ ሆኖ ከዛ ባሻገር ምን አለ ለመፍጠር የምታስበው ነገር ለመፍጠር የማስበው ነገር እዚህ ዱባይ ላይ ጠጅ ቤት ከናዝ ማሪው የመክፈት ፍላጎት አለኝ አሁን ከዚህ ተቀበል መርካቶ የገበያ ይሸጣል ካውያ እሺ የልጅነት ሚስቴ እንዴት ነሽ አህያ እናስባለን በጣም ያበደ ግን እና እንከፍታለን አሁን እዚህ ዱባይ ላይ በቅርቡ እንከፍታለን ጠጅ ቤት ከናዝማሪው እንከፍታለን ከናዝማሪው ምን ምትሉ ይመስላል የቤቱ ስም ምን ሊሆን ይችላል የቤት ስም ማሻአላህ ጠጅ ቤት ብለዋል በቃ ማሻአላህ ጠጅ ቤት
ኧረ ተው ተው ተው። አሁን ደግሞ ይዛችሁ እንዳታብጠለጥሉኝ እባካችሁ እባካችሁ። ለጨዋታ ያለው ጥራ አይዋ አይዋ። ኧረ በጣም ደስ ይላል። እንትን ምናምንስ እንቅስቃሴ ሁሉ ዳንስ ናቸው የሚባለው ነገር ላይስ ትሞክራለህ? ትወዛወዛለህ? በጣም የስራ ሰው ነው። ከቅድም ጀምሮ ስልክ እየገባ እያስቸገረን ነበረ። አዎ እንትን ነው። ከዚህ አንድ በቃ የሸጥኩት ሪል ስቴት አለና ገንዘብ እንትን አላለም ገና አልተስተላለፈለት ሙሉ ገንዘብ እንትን አላለም ጨርሶ አላስገባልኝም እና ላስገባልህ እያለኝ የሚደውለው ባንክ ረጋው ላይ ክፈል ተናነቃል። እኔ እንደውም ከአሁን በአሁን ሰዓት ላይ ገንዘብ ያስፈልገኝም። ስለዚህ ረጋው ላይ ይከፍላል። በጣም ደስ ይላል። በጣም ደስ ይላል። ንሱን መረዋውን ቤት የሚያገኝ ይችላሉ። አሁን አንተ ለስራም እንዲህ በዘፈንም አንተን እርዳታም የሚሹ ሰዎች በተለያየ መንገድ ቤት በኩል ላይ ማግኘት እኔ ማግኘት የሚችልበት መንገድ እሁድ ቀን ያገኙኛል። በቃ አለቀ። እሁድ ቀን በአካል እየመጡ እሁድ ቀን ምናምን ያው በፌርሙሻ ምናምን እዚህ ያዛችሁ ብትመጡ ምናምን ነገር ደስ ይላል። ዝም ለባዶ እጅ መጠን ስታደርቅ ብትውል ምን ያደርግልኝ እና አሁን ላይ ዱባይ ዴራ ነው ያለ ነው። ዱባይ ዴራ ነው ያለ ነው። አይ ሞቃቸው ሰዎች እየመጡ ነው። ዞሮ እየተዘያየር ነው ጨዋታ ነው እየተጫወቱ ይላል። ማን ይመጣል ብለን ኦኬ 3-4 ሰዎች ናቸው እኮ አሁን እዚህ እንትን ብላችሁ ሰዎች። አይ በጣም ደስ ይላል። እኔም አንደኛው ነኝ ብዬ አስባለሁ። መጠን እየሄድን ሻዩ ግን የታለን? ይሄ ረስቸው ለሁለተኛ ጊዜ ስትመጣ ነው ሻዩ የታለ? አረ ጠጥተን በልተን ጠጥተን ሰንሶ እንጂ ስንት ነገር ታሳደ እንዴ ስንት ሼክ ነው ስፈርም ያዋልኩት ዛሬ እጄ ራሱ ትላል። የቤቱን ስፔሻል ነው ሳዝ የነበረው በነገር። ይሄ ዋሂድ ፖድካስት ነበር ከንስሩ መረዋው ጋር የነበረን ቆይታ ይሄንን ይመስላል። አሁን ለመጠቅለል ያህል ጥያቄዎቹ ልጠይቅሽ ነው። ንስሩ መረዋችን ከ1 አመት 5 አመት 10 አመት በኋላ ወይ በሆነ ጊዜ ውስጥ ንስሩ መረዋችን ምን ይዞልን ሊመጣ ይችላል? ከንስሩ መረዋች ያው የዛሬ 5 አመት የዛሬ 10 አመት ውስጥ ያው በሬሳ ሳጥን ውስጥ መሬት ስርም ሊሆን ይችላል። ይሄ ሁላችንም ልናስብበት የሚገባው ጉዳይ ነው። በጣም አርቀን ስገምት ስናስብ ሞትን ላይ ማህላሳዎች ላይ ማካተት ክፋት የሚመጣው ሰው ሞትን ካለማሰብ ይመስለኛል። በቃ አለቀ። ስለዚህ ያን ነገርም ታስብበት ይገባል። እኔ እንደዛ ብዬ ነው የማስበው። ሲቀጥል ደግሞ ፈጣሪ ካለ ኑሮዬን አገር ቤት አድርጌ ስራዬን ከዚህ ማድረግ ፍላጎት ነው ያለኝ። ለምሳሌ ገቢ በድርሃም ሁለቱም ላይ በቃ አለቀ። ከዛም እንትን እያልኩኝ ከዚህ እንትን እያልኩ ቢያንስ የዛሬ 5 አመት የዛሬ 6 አመት እንደዛ የማድረግ ፍላጎቱ ነው። ፍላጎቱማ ምን መሰላችሁ? ወደዚህ ስመጣም በ2 አመት ውስጥ ሰርቼ መለሳለሁ ያልኩት ነገር ነበረ፣ ግን እየሆነ አይደለም። ምኞት ደግሞ አይከለከልም። ሰው ያስባል፣ ፈጣሪ ያሳካል። አለቀ። ፈጣሪ ካሳካው የዛሬ 5 አመት ገቢ በድርሃም ኑሮ በኢትዮጵያ እያረክ ሀቢቢ ካምቱ ኬንያ ብሏል። አሁን ደግሞ እንትኖች እጠይቅሃለሁ፣ 2 ነገር እጠይቅሃለሁ፣ ትመርጥልኛለህ ማለት ነው። ከቡናና ከሻይ ቡና ብለህ አብራራው ትንሽ በትንሹ ቡና እንደዚህ እያልሽ እንዴት አድርጌ ላብራራ? እኔ ሱስ የለብኝም ግን እጠጣለሁ ነው ያልኩት። የሚመቸኝ ቡና ነው። ሱስ የለብኝም ግን ከሻይና ከቡና ስባል መርጦ ቅድም ሰምተኛል። ቡና ነው የመረጥኩት። ቡና ነው የጠጣሁት። ይሄ በጣም አሪፍ። ከኳስ ከማየትና ኳስ ከመጫወት መጫወት ነው። ማየት ምን ዝም ብሎ ያሽቃብጣል እንጂ ፈረንጅ እየገባ በስሜት የሚኖር ሲጫወት ነው በቃ አለቀ። በእርግጥ የማየት ስሜት ያላቸው በጣም ነገር ግን ከመጫወት የሚመስል ነገር የለም። ቴንክ ዩ። ጥበብ ሲሰራ ነው ሰው ጥበብ ሲሰራ መመልከት ምን ያደርጋል? ቴንክ ዩ። እኔ ደግሞ ጥበብ መስራት የለመድኩት እና ጥበበኛ ሰው ማንንም አይመለከትም ራሱን የሚመለከት የሚባባል አባባል አለ እና ልክ ነሽ። ራስን መመልከት ነው። ከቲክቶክ እና ከኢንስታግራም ወይ ከፌስቡክ? ኢንስታግራም። ለምን ኢንስታግራም ትክቻለህ? ኢንስታግራም ብዙ ሪል የሆኑ ነገሮች የምታይበት በቃ ብዙ በቃ ስለ እኔ ፍላጎት ኢንስታግራም ደስ የሚል እንትን ነገር አለው። በቃ አለቀ። ስትጠቀሙ ደስ ይላል። እንደ ቲክቶክ አይደለም በቃ አይደለም። ብዙ ጊዜ ሪል የሆኑ ነገሮች ፖስት አሉ። ሲቀጥል በቃ እንዴት አድርጌ ላስረዳ? ኢንስታግራም ደስ የሚል ነገር አለው። ኢንስታግራም ያው ተመሳሳይ ቢሆን ከቲክቶክ ጋር በበለጠ ዓለም ላይ ሊያሳውቅ የሚችለው እያየን ነው። ቃሉን መመልከት ይቻላል። ኢንስታግራም ዓለም ላይ እሱ መጀመሪያ ሲሰራ የነበረው በቲክቶክ ነው። ግን አሁን በዚህ ሲያዞረው ነው
ዓለም አቀፍ የሆነ እውቅናን ያገኙና እድል ሊፈጥርልን የሚችለው እንደውም ኢንስታግራም ነው። ብዙዎቻችን ቲክቶክ ተጠቃሚ ሆነ። ይሄ በጣም ደስ ይላል። እንዳልከው አሁን አንተ ኢንስታግራም አካውንት አለ ትጠቀማለህ? ለመመለከቻ ነው አልፖስት ግን እንዳልከው ከሆነ ኢንተርናሽናል ለመውጫ መንገድ ተጠቀምበትም አሪፍ ነው። እንጠቀማለን። አንዳንድ ኮንተንቶችን ይዘን መጣና ይሄ በጣም አሪፍ ነው። ንስር መረዋውን በኢንስታግራም እንጠብቀዋለን። ከፓስታና ከመኮረኒ ልትለኝ ነው ወይስ ምንድን ነው የምትለኝ? ከአይፎን እና ከሳምሰንግ ሰው ያለውን ነው ወንድሜ፣ ሰው ያለውን ነው ስለማላውቅ ሳምሰንግ ነው የሚመቸኝ። በቃ አለቀ። አሁን አንተ 3 ጊዜ ነው ቻርጀር ያደረኩት አይደል? እንዳትቆርጣት ይችል የኔ ግን እስካሁን እንዳለ በቃ አለቀ። ስለዚህ የኔ ምርጫ ሳምሰንግ ነው። ግን የመግዛት ፍላጎቴ አይፎን ነው። አይፎን ያስባል ፈጣሪ ያሳካል። ይሄ በጣም ደስ ይላል። እና ከውሃና ከጁስ ምናምን ለስላሳ ማን እንደዋ ለላሳ ለስላሳ ውሃ ነው ወንድሜ። እኔ ምንም ነገር ውሃ ጠምቶኝ የሆነ ምንም አይፈሳሽ ነገር ብጠጣ አረካም። ውሃ መጠጣት አለብኝ። ውሃ ነው መድኃኒት። ያው ውሃ በጣም ደስ ይላል። በስተመጨረሻ ይህንን የዋይድ ፖድካስት አይተው እዚህ ድረስ ለደረሱ ሰዎች የምታስተላልፍ የመጨረሻ ቃል ምን መሰላችሁ? ትዕግስት ይኖራችሁ እንጂ ሁሉም ነገር ያልፋል። ያው እኔም ቅድም እንደነገርኩ በአንተ እድሜ እያለሁ ብዙ ነገር ስፈተን ነበር፣ ብዙ ነገር እንትን ነበረ። ዛሬ ላይ ግን ከዚህ ደረጃ ላይ ደርሻለኝ። ፈጣሪ ይመስገን። ብዙ ችግርተኞችን እየረዳሁ ነበር። ቅድም ሳሳይህ የነበሩ ከዛ ከ5000 በላይ ወጣቶች በእኔ ስር ላይ የሚስተዳደሩ ሰራተኞች ናቸው። ያው ላንተም ይሄን ስቱዲዮ ሳበረከትልህ ከኔ ምን በቃ ትንሽ ነገር ነው ለኔ። ስለዚህ አንተም ያው እኔን ምሳሌ በማድረግ እኔም አፕሪሼት አደርጋለሁ። ከኔ ደረጃ ለመድረስ ፈጣሪ ያብቃህላለሁ። ሌሎችም ከኔ ህይወት በመማር ትልቅ ደረጃ እንድትደርሱ እላለሁ። እመኝላችኋለሁ። አይዋ በጣም ደስ ይላል። እንደወደዳችሁ ተስፋ አደርጋለሁ። እስከ መጨረሻው እስከዚህ ድረስ የቆያችሁ ሰዎች ካላችሁ 55 ቁጥርን በመጻፍ ፍቅራችሁን አሳዩን። ይሄ ዋይድ ፖድካስት ከንስሩ መረዋው ጋር ነበር። በጣም ተመችቷችኋል ብዬ አስባለሁ። ንስሩ መረዋው በጣም አመሰግናለሁ።